ሰላም አድማጭ ተመልካቾቻችን፣ ስደት ፖድካስት ዛሬ 3ኛውን ኤፒሶድ ጀምረናል። አብራችሁን ቆዩ። እንግዲህ የዛሬ እንግዳችን ስሙን መናገር አይጠበቅብን፣ ሁላችሁም ታውቁታላችሁ። በተለያዩ በበጎ አድራጎት የእርዳታ ስራዎቹ ይታወቃል። አቡ አማር ይባላል። እኛን አክብረ እዚህ ስደት ፖድካስታችን ላይ ስለተገኘ በጣም እናመሰግናለን። እኔም አመሰግናለሁ። በነገራችን ላይ አሪፍ ነገር ነው። እዚህ ኳታር ላይ ይሄ ነገር መጀመር የነበረበት ረጅም ጊዜ ነው። አሁን ሲጀመር በጣም ነው ደስ ያለኝ እና እኔም ላበረታታችሁ ፈልጋለሁ። ቴንኪዩ በጣም ፕሮግራማችን ያው ከእድገት መሰረት ጀምሮ ይሆናል። አስተዳደግ እንዴት ነው? ለቤተሰቦች ምን አይነት ልጅ ነበርክ? ትምህርት ቤት ያለውንም ነገር ብናወራ ደስ ይለኛል። ከመሰረቱ እሺ። ያው የትምህርት ቤት እንትኔ ጋር ከመሄዴ በፊት ስለ ቤተሰብ ጋር ትንሽ በጣም አስቸጋሪ ልጅ ነበርኩ። በጣም አስቸጋሪ የመጨረሻ ልጅ ነኝ ባይዛዊ እና የመጨረሻ ልጅ ደግሞ አይ ቲንክ ቀበጥ ነው። ያቀብጡታል ቤት ውስጥ ነው ሁሉንም ነገር በለቅሶ የሚፈታ ማለት ነው። በለቅሶ ነው፣ በሃርድ ነው ሁሉንም ነገር እና እንደዛ አይነት ነኝና በማስቸገር ምናምን ነው የምታወቀው። ግን ከሁሉ ግን እንደዛ ማስቸገሬ ምናምን ግን የማይኖርበት ፓርት አለ። እሱም የደርግ ወታደር ወንድም ነበር። እሱ ሲመጣ ግን እንደኔ ጨዋ የለም፣ እንደኔ ስርዓት ያለው የለም ምናምን በቃ በጣም ነው። ግን እሱ ስለማይቆይ ነው እሱ ከዛ ምናልባት 1 ሳምንት ምናምን ነው ከዛ ተመልሶ ይሄዳል። ከዛ እኔ በቃ የለውም እና በጣም አስቸጋሪ ልጅ ነበርኩኝ። ጸባይ ከፊል ደመናማ ነው። እሱ ሲመጣ ጨዋታ ሆናል። አይ ደስ ይላል። ትምህርት ቤትስ እንዴት ነበርክ? ወጣሪ ከሚባሉት ውስጥ ነው ወይስ ኋላ ወንበር ላይ ተቀምጠው ከሚረብሹት መሀል ነህ? የትኛው ነህ? ትምህርት ቤት እንትን ነው ማለት አዲስ አበባ ወይ ላይክ ስልጤ ላይ በጣም ትንሽ ጊዜ ነው ያሳለፍኩት። በጣም አጭር ጊዜ። ስልጤ ሀገር ክልል። ኦኬ። በጣም ትንሽ ጊዜ ነው ያሳለፍኩት። ከዛ አዲስ አበባ ኦልሞስት 10 ዓመት ባልሞላኝ ጊዜ ውስጥ ብቻ ነው እዛ ስልጤ ነበርኩት። ከዛ አዲስ አበባ የተወሰነ አሁንም ላይክ አይ ቲንክ 3ኛ እና 4ኛ ክፍል ነው አዲስ አበባ የተማርኩት። ከዛ በኋላ ያለውን ሀረር ነው እንዳለ የተማርኩት እና ትምህርት መሆኑን ሴንስ እያረኩ የተማርኩ ምለው የሀረሩን ነው። ከዛ በፊት የነበረው ራስን እያወቅኩ እየመጣው በዛ ላይ ደግሞ እዚህ መሞላቀቅበት የነበረው ነገር ቤተሰብ ላይ ሆኜ የማስቸገረው የነበረው ነገር ምናምን ሲጠፋ እዛ ኃላፊነት እየተሰማኝ ሲመጣ ነው ትምህርቱ የተማርኩ ሴንስ እያረኩት ስሜቱ እያጣጣምኩ የተማርኩት ምለው እዛ ነው። የትምህርቱን የምናገረው እዛ ነው ማለት ነው። ግን እዚህ ቤተሰብ ጋር በነበረው ሁኔታ በጣም አስቸጋሪ ነኝ ማለት ነው። በጣም አስቸጋሪ ነኝ። ከአስቸጋሪነቱ ባሻገር ቤተሰብ አስደስቻለሁ ብለህ የምታስብበት ጊዜ አለ በዛ በልጅነት ሰዓት? እሱም አንድ ነው። እሱም እናቴ አንዴ ቤታችን ውስጥ ሴት የለም፣ አንድ ሴት ናት፣ ታላቃችን ናት። እሷም እኛ ገና ህፃን ሆነን አግብታለች፣ የለችም። በቃ ቤት ውስጥ ወንድ ነው ያለው እና ሴት ያለበት ቤት ታውቃለህ፣ ቤቱ ይሞቃል፣ ያምራል፣ በጣም ነው ደስ የሚለው። ግን ሴት የሌለበት ቤት ደግሞ እንዲሁ ታውቃዋለህ፣ ከሩቅ አይተህ ምናምን ትለየዋለህ ራሱ። እንደዛ አይነት ነበረ የነበረው ቤት ማለት ነው። እና እናቴ ብቻዋን ናት፣ በቃ ሁሉን ነገር የምትሰራው እሷ ናት። ሁሉን ነገር እኔ ከማስቸገር ውጭ ሌላ ቁም ነገርም የለኝም። እና በዛ ሁኔታ ላይ አንዴ እንግዳ ይመጣብኛል ብላ በጣም ተጨናንቃለች። የከብቶች አዛባ ምናምን አለ፣ ሞልቷል ቤት ውስጥ ጎመን ምናምን ልትቀቀል ምናምን እያሰበች ምናምን እየተዘጋጀች ባለችበት ሰዓት የሆነ ለቅሶ መጥቷል እና ነይ እንሂድ አሏት። እዛ ደግሞ ምን አይነት መሰለ፣ የሆነ ለቅሶ ከሆነ ቦታ ላይ ሰፈር ሞቷል የሆነ ሰው ከተባለ የአካባቢው ማህበረሰብ እንዳለ ተጠራርቶ አንዴ ነው የሚሄደው። ከዛ ውስጥ የቀረ ካለ የመገለል ሁላ ምናምን ይመጣበታል። ከባድ ነው እና እዛ መቅረት አትችልም፣ ሶሻል ላይፍ ስለሆነ። ከዛ ነይ ምናምን ብለው ጠሯትና ከዛ ወይኔ ጉዴ ምናምን እያለች በቃ ተነስታ ሄደች ማለት ነው። ቁጭ ብዬ አሰብኩና ዋይናት እኔ ለምን አላደርገውም ምናምን የሲስተሮችን ስራ ማለት በቃ ለምን እኔ እናቴን
ሰርፕራይዝ ማድረግ ምን እንደሆነ ሳላውቀው ሰርፕራይዝ ያረኩበት ፕሮግራም ነው እለት ነው ያ እለት ለኔ ማለት ነው። እና ከዛ ምን አረኩኝ አዛባውን ገብቼ በእጄ ጠርጌ ምናምን ከዛ ጎረቤታችን ደግሞ አንድ ሴት ነበረች እሷን ሄጄ አያይዥኝ ብዬ ለማንኳትና ሄጄ ምናምን አያያዘችኝ እያወጣን ምናምን እንሰቱ ላይ እየገለበጥን አወጣ ነው ማለት ነው። ከዛ ቤቱን ምናምን ቀባሁት ምናምን በስነ ስርዓት ምናምን በቃ ከዛ ምናምን አሳመርኩት ምናምን ከዛ እሷ ያሰበችውን ነገር ጎመኑን ምናምን ሄጄ ከጓሮ ጎመኑን ሰባብሬ ምናምን ያው አበላሽቸዋለሁ ብዙ ዳሜጅ አድርገዋለሁ ሰብረው ጎመኑን ግን በጥንቃቄ ነው የሚሰበረው ጎመን ሲቀነጠስ ምናምን እኔ ግን ያው አሰባበሬ ምናምን ብዙ አበላሽቻለሁ ግን however አሳክቸዋለሁ ግን እና ስትመጣ ከቤት ውስጥ ጭስ ይወጣል ምናምን ፏ ብሏል ምናምን እና ቀጥሎ እንደ ልጅ አነደደው ቤቱን ነው እንደዛማ ቢሆን ጥሩ ነው ግን እንደዛ ሳይሆን እህቴ የመጣች መሰላት እሷ እህቴ የመጣች መሰላት እና ሌላ ሰው ማንም ሰው በታምር እንዲያረጋ አይችልም አዎ ማለት እህቴ ከቤቷ ከምትኖርበት ቤት እናቴን ልጠይቅ ትመጣለች ብዙ ጊዜ ስትመጣ ያው ያለውን ነገር ቤት ሴትም ስለሆነች ቤት ውስጥ የጎደለውን ነገር አሟልታ ነው የምትሄደው አስተካክለው ምናምን ስትመጣ ቤቱ በነገራችን ላይ ብርሃን ነው የሚሆነው እሷ ስትመጣ ስትሄድ ደግሞ ይዛው ትሄዳለች ተመልሳ እና እንደዚህ አይነት ቤት ነው እና ከዛ የታለች ምናምን ስትለኝ ኧረ እሷ አይደለችም እኔ ነኝ አልኳት አትቀልጅ የታለች አለችኝ እኔ ነኝ አልኳት ማመን አቃታት ምናምን ከዚህ መጨረሻ እንባ ነው የተናነቃት ምናምን መታቅፋ ስማኝ ምናምን ከዛ በቃ ሂድ አሁን ከዚህ በኋላ ምንም እንዳታረግ ስራ እንዳሰራ ሂድና ተጫወት ምናምን አለች ባይ ዘ ዌይ መጀመሪያዬን ስሰራው ፈርቼ በሩን እንደዚህ ዘግቼው ነው የሰራሁት ሰው እንዳያየኝ ምናምን ማለት ነው በሚገርም ሁኔታ ታይቻለሁ ልክ ሜዳ ልጫወት ሲሄድ ማለት ነው ወይኔ ልጆቹ በቃ ሴቶ ምናምን አዛባ ይነካል በእጁ ምናምን እንደዚህ ያወጣል ምናምን ብለው በጣም አበሸቁኝ ምናምን ቀይ ያለቀስኩ ወደ ቤት ምናምን ተመለስኩ እና እናቴ ከዛ አቅፋኝ ምናምን ዝም በላቸው አንተ የጀግና ስራ ነው የሰራው ምናምን እና እናትህን ነው ያሳረፍከው እሺ ያም ነገር ብላ አበረታታችኝ ምናምን ፕራውድ አረኩ በቃ ያንን አክሴፕት አረኩት ማለት ነው ሶ እነሱ ናቸው ስህተተኞቹ እንጂ እኔ አይደለሁም አልኩኝ ለራሴ ነገርኩት እናቴ በነገረችኝ ነገር ማለት ነው እሺ በልጅነት ቤተሰቦችክ የሆነ ነገር በዚሁ አንተ ስህተት እንኳን ስትሰራ እንኳን እንደዚህ ጥሩ ነገር ሰርታ አይደለም ስህተት እንኳን ስትሰራ ስህተቱን የሚነግሩበት ወይው ምን ያህል በአንተ ህይወት ላይ ተጽዕኖ እንዳለ ሶ እኔ ፕራውድ አረኩኝ በቃ ከዛ በኋላ እና እሷን ያን ነገር ማድረጌ ያስደሰተኝ ማለት ነው እቺን ሞመንት እንግዲህ አስቡ ሁለታችሁም ጋር ተመሳሳይ ሞመንት ነው ያለው በእርግጠኝነት አሁን ስላንተ ማዘርንም ቢጠየቁ እቺን ነገር ነው የሚያነሷት የፈርስት ኤክስፒሪየንስ ስለሆነች አንተም የመጀመሪያው ሚሞሪ ነው እሳቸውም እንደዛው የማይረሳ ነው የሚሆነው ከዛ ነው የሚጀምረው ማለት ነው የሚገርም ታሪክ ነው በኋላ በሰፊው እንመጣበታለን ብዬ አስባለሁ ግን አሁን ላለህበት እዚህ ለምትሰራው ለበጎ አድራጎት እቺ ቀን ነች መነሻው አብረህ ታስባለህ እኔ ስለተገጣጠመብኝ ነው ሰዎችን ማስደሰት በርግጥ ሰዎችን ማስደሰትን የሚያህል ደስታ የለም ሰዎች በአንተ ሲደሰቱ አይተህ አንተ የምትደሰተው ደስታ በጣም ትልቅ ደስታ ነው ሶ ምናልባት ያቺ ቀን ትሆናለች ብለህ ታስባለህ አሁን ላለህበት በጎ አድራጎት ስራ መነሻ ትሆናለች ብለህ ታስባለህ አይ አግሪ ነው አይደለ ምክንያቱም እናት ላይ ያለውን ደስታ አይተዋል አጣጥመዋል የሚገርም በቃ በገንዘብ አትገዛው መሆን ያ በምንም በቃ እንዴት ብዬ ልንገርህ የነበራት ደስታ ምናምን አይ ደስ ይላል ከእናት ነው አየህ በጣም የሚገርም ነበር እና ቢስሚላህ ደስ ይላል በጣም ከዛ አሁን ካደኩ በኋላ አይ ዊሽ ያንን ነገር ሁሌ ደጋግሜ እያረኩት እናቴን አስደስቻት በነበረ ላለውና አላህ ይርሐማት ያው እናቴ ሞታለች ኦኬ አላህ ይርሐማት ማሪያ ሳዝና ያ ነው ይሄ እኮ ነው አሁን በቃ አለ አይደል የኔ ብዙ ጊዜ ምላት የሰማዋትም ናት የሞት መድኃኒቱ መውለድ ነው የሚባለው ነገር ማለት ነው ገብቷል ወልደው ተክተው ሲሞቱ እኔ በብዛት አሁን አሉ እኔም አሁን ለኔ ባህሪያው ላለኝ ነገር አያቴ ናት ትልቁ ሚና የተጫወተች አሁን በቅርብ ነው እሷ የሚያረፈችው አመት ከምናምን ነውና ስቲል አሁን በውስጤ የሞተች አይነት ስሜት አይሰማኝ ምክንያቱም በቃ የሷን ባህሪ የሷን ምንነት ተላብሼ ስለሆነ የምኖረው
በአካል አላገኛትም፣ በመንፈስ አንድ ላይ እንዳለ ሆኜ ነው የምኖረው። ስለዚህ ያንተም ማዘራውን በዚህ ምድር ላይ ባይኖሩ በውስጥ በተግባር እየገለጽከው ነው። ገብቷል። አሁን እናትህን አሁን ማስደሰት ባትችልም ያ ነገር አዳፕት አድርጎ ሄዶ አሁን ቻሪቲው ላይ የምትሰራውን ነገር በአጣጣም ከቁጥር እናትህ ናቸው የሚመጡበት። ስለዚህ በስጋ ነው የሚሞተው በብዛት ብዬ አምናለሁ። በመንፈስ ስቲል ከቤተሰቦቻችን ጋር ነን። ስለዚህ ያ ነው የሚያጽናናው። የትምህርት ቤት ታሪክ ውስጥ ይውጣና አሁን ትምህርት ቤት ታሪክ ብዙ ጊዜ አንተ እንደውም ብዙ ኤክስፒሪየንስ አለው። ሲልጤ አለ ቨርጂን ሚሞሪ ናት እሷ በዛን ጊዜ። ከዛ አዲስ አበባ መጣ። አዲስ አበባ ደግሞ ብዙ ጊዜ አይደለም ሳምንትን ብንኖር ሚሞሪ ይኖራል። ከዛ ሀረር ትሄዳል። ሀረር ጋር ጣጣቢስ ሆነ ትቀጥልልናል። ሸገር ላይ እንዴት ነበር? ሸገር ላይ ማን ጋር ነው የመጣው? ማለትም ቤተሰቦች ሲልጤ ነበሩ? ቤተሰቦች አዲስ አበባ ናቸው። ጀስት እናቴ ናት ሲልጤ ያለችው እንጂ ሲልጤ ያለችው እንጂ አባቴ አዲስ አበባ ነው። ወንድሞቼ አዲስ አበባ ናቸው። ሁሉ ፋሚሊው እንዳለ አዲስ አበባ ነው። እኔ ላይክ እንደውም ሳስቸግራቸው ነው ወደዛ ገጠር የሚወስዱኝ። ራሱ ትንሽ ይታረማል ምናምን ብለው ምናምን እዛ በነበረኝ ሁኔታ እንዳልኩ በጣም ከአስቸጋሪነት የተነሳ ውሃ አለ። በጣም ከባድ ወንዝ ነው፣ ወይራ ይባላል። እና በጋ ክረምት ምናምን አያውቅም፣ መሄድ ነው ስራው በቃ ሁሌ ማለት ነው። እና እሱ ውሃ ላይ እንዳንገባ በጣም ነው ነው ይሞታል ማለት ሰው የሚሞትበት ምናምን ቦታ ነው ምናምን በጣም ብዙ ሰው ደራሽ ውሃ ነው የሚመጣው። አዎ ደራሽ ውሃ ነው የሚመጣው። በዛ ላይ ደግሞ አንዳንድ ይሄ አይምሮ የተነካ ሰው ሊሆን ይችላል ምናምን ሄዶ ምናምን ሰው ይሰምጥበታል ምናምን። ውሃው በጣም ነው የሚፈራው ምናምን ነገር። እና እዛ ውሃ ላይ እኛ ሄድን እንዋኛለን በዛ እድሜ ያስበው። እና እዚህ ላይ እንደውም የማረሰው ገጠመኝ እንደዚህ እየዋኘን እያለ ውሃው ሰፊ ቦታ አለው፣ እንዲህ ጠበብ ያለ ቦታ አለው ምናምን ምናምና። ሰፋ ያለው ቦታ ላይ ውሃው እንደሚንቀሳቀስ አታቆም፣ አይንቀሳቀስም። ቀጥ ያለ ነው፣ ልክ እንደ ገንዳ ውሃ ነው። ምን አይነት ነው? እንደዛ ሲሆን ደግሞ ምን ማለት ነው? በጉልበትህ ብቻ ነው የምትሄደው ስትዋኝ ማለት ነው። እዛኛው ላይ ግን ራስህን ማንሳፈፍ ብቻ ነው የሚጠበቅብህ። ውሃው ራሱ የዞኪ ነው የሚሄደው። በጣም ኢዚ ነው የሚሆነው። ይሄኛው ግን በጉልበትህ ብቻ ነው የምትሄደው። እንደዛ ስለሆነ ሰፊም ስለሆነ እየተሻገረን ብቻ ነው የምንመጣው። ተሻግረን ስንወጣ በዛ በኩል ልክ እንደ ግድግዳ ነው፣ መውጫ የለው። ወደዚህ ተመልሰን ነው የምንወጣው ማለት ነው። እንዲህ እየዋኘን ስንሄድ የማይችል ሰው ደግሞ ምንድነው የሚያደርገው? የኮባ ቅጠል አለ መሀሉ እንትኑ እሱን እንዲሰካኩትና እንደ ጀልባ አይነት ነገር ይንሳፈፋል፣ ወደ ውስጥ አይሰምጥም። እሱን ይዘው ነው የሚዋኙት። ይሄ ልጅ በደንብ ፐርፌክት አይደለም። ከኛ ጋር ገባና ኮባውን ሰካክቶ ገብቶ እየዋኘ እያለ መሀል ላይ ልክ ሲደርስ ሸወደችውና ሰመጠ። እንዲሁ እያየ ነው ውሃ ውስጥ ላይክ ከፍ አለ ዝቅ አለ፣ 2-3 ውሃ ውጥት ስታለና ሰምጠው ቀረበቅ። ከዛ ውጪ ቁጭ ብለው የሚመለከቱ የነበሩት በሙሉ ምናምን አለቀሱ ምናምን በጣም ጮሁ። ከዛ ሲጮሁ እኛ ደግሞ ለምን ዋኛችሁ ተብለን እንዳንገረፍ በመፍራት ቶሎ ወተን ልብሳችንን ለመልበስ ነው እየዋኘን ስንመጣ። ልክ መሀሉ ላይ ስደርስ ቦታውን በነገራችን ላይ እንዳልኩ ይሄ ከባዕድ አምልኮ ጋር እንትን ይሉታል፣ ይፈሩታል። በቃ የሆነ ነገር ውስጡ ላይ እንትን አለ፣ የሆነ ነገር የሚጎትት ነገር አለ ምናምን ይላሉ። መሀሉ ላይ ልክ እንደደረስኩ እግሬን ጎተተኛ የሆነ ከኑ ኢማጂን እግሬ ተጎተተ። የሞቱን ነው እሱ ልጁ ነው። ታዲያ ሌላ ምን ይሆናል? ሌላም ሊሆን ይችላል። ምን ይታወቃል? አይታወቅም ምን እንደሆነ እኮ ባላም ልኮ ጋር ስለተባለ እኔ መሀል ላይ ነው ያለሁት። እየዋኘው ነው ወደ ዳር ለመውጣት እግሬ ተያዘ ማለት ነው። ከዛ እንደምንም ቢረግጬ ላስለቀቅ ምናምን ስል ምንም ይለቅ አይደለም። ደግሞ በዛ ላይ እኔ እየሰመጥኩ ነው። ጭራሽ እሱን ለማስለቀቅ ስል እኔ ልሰምጥ ነው። ማስለቀቁን ትቼ ዝም ብዬ እንደምንም ወደ ዳር ደረስኩ። እንደምንም ብዬ ማለት ነው። ዳር ልክ እንደደረስኩኝ ዞር ብዬ ላየው ራሱ ፈርቼዋለሁ እኮ። እንዲህ ብዬ ሳየው የሰመጠው ልጅ ነው። የሞቱን ነው የያዘ ማለት ነው። ከባድ ነው በጣም። ከዛ ወዲያውኑ ለቅሶ ተቀየረና ውታው ተቀይሮ ጀግና ሆይ ምናምን ማንን ነው የሚሉት? አንተ አንጠልጥለው ያወጣውን የመሰላቸው ሰው ሁሉ በግደን ይመጥ። ከዛ ሁሉም አንስቶኝ ነው ወደ ላይ ምናምን ጀግና ምናምን ነገር ተባልኩ። እንዲያስመቱኝ ነው እነዚህ ሰዎች። ራስን ማዘርጋ ይደርሳል። ከዛ
የማይጠበቅ ውጤት ይዞ መጣ። ምን ሲሆን እቤት ቤተሰቦቹ በጊዜው ነው የመጡት። ትልቅዬ በቃ ልጃችንን አተረፈ ምናምን ተብሎ ዝናዬ በቃ ቶ የዋናተኛው ተላቀ አባዲ ነው ሆነ አረፍከው እኮ ሳታውቀው። ከዛ በዛ የመጣ ያ የውሃው ማዕቀብ ተነሳለኝ በቃ እና በነፃነት መዋኘት ጀመርኩ። ይችላል ተባልኩ ማለት ሂድ ዋኝ እንዳለ ከራስም ተርፈ ሰው ማዳን ከቻልክ ቢያንሳት ሰው ጉዴን አላወቀች። ሂድ እስቲ ዋና ላይ ዞር ዞር ብለና ከባድ ነው በጣም። ግን የአዲስ አበባስ ምንም ትውስታ ምናምን የለ? ትምህርት አልጀመርክም ነበር አዲስ አበባ? አዲስ አበባ ተመረኩ። የት ትምህርት? አዲስ ከተማ ወደ መርካቶ ነው አዲስ ከተማ። እና እሱም እንዳልኩ ነው በቃ እንደ ኖርማሊ ተማሪ ሳይሆን በግድ ትምህርት ቤት እንደሚሄድ ተማሪ የለም። ከዛ የሚያስቸግር እንደዛ አይነት ነው የነበረኝ ሁኔታ። የለም ሲኒማ ቤት ከዛ ትምህርት ቤት ሁላ ብለህ ሸውጄ ምናምን ሲኒማ ቤት ነው የሚሄደው ምናምን እንደዚህ ነው በበራይ ነበር። ወደ ምን ታመዝን ነበር ማለት? አሁን አንዳንዴ ትምህርት ቤት መሄድ የሚደብርህ ከሆነ የሆነ የሚስብህ ነገር ሲኒማ ክትክት ፊልም ነው የሚያደርግ። ክትክት ፊልም ካራቴ በጣም ነው የምወደው ካራቴ። እና በዛ ላይ ካራቴ በጣም ነው የምሰራው የነበረው ለረጅም ጊዜ ካራቴ ሰርተህ ነበረ እና በጣም ነው የምወደው። የትኛውም በቃ እነ ጄኪ ቻን ምናምን ያላየሁት የለም በቃ ማለት ትችላለህ። እሱን ነበረ ምለውና ትምህርት ላይ አይደለም ትውስታ እዛ ጋር አዲስ አበባ የነበረኝ የትምህርቱ ምናምን ትውስታ ሳይሆን ሙቪው ላይ ነው። የሙቪው ይሄ ከሰው ጋር የመደባደቡ የማስቸገሩ ምናምን የግሩፕ ጸብ ነበረ። ወላ በስሙላ እንታወቅ ነበረ የ17 ልጆች ምናምን። ኦኬ በቀበሌ ነው ደግሞ በዛ ነው በቀበሌ ነው ታውቃለህ፣ በሰፈርና በቀበሌ እና በጣም ዛሬ እንደውም ይገርመኛል እነዚህ መንገዶች በእነዚህ ማለፌ ይመስለኛል እንደዚህ አሁን በጣም ማቹርድ እንደሆነ ረድቶኛል ብዬ ማስበው ለዛ ነው። አሁን እንዴ አንዳንድ ሰው ምናምን የሆነ ግንፍል ምናምን ሲልብህ ምናምን ስታየው የሆነ የለም ፈገግ ነው ማለት ያለፍናት ሲልማ ኖረንባታል ደሞል እንዴ ወደ ኋላ ሊመልሰኝ ነው አፒታይታችን ተዘግቷል ትላለህ። ስለ ፊልም ስታወራ ድሮ ልጅ እያለን ያው እንግሊዘኛ አናውቅም ዝም ብለን ነው ክትክቱን ነው የምናየው። እና ቤት ውስጥ ራሱ ዲቪዲ ከተጀመረ በኋላ ወሬ ምናምን አሳልፎ ክትክቱ ላይ አድርጎ ይባላል። የምን ታሪክ ነው? ታሪክ ምን ይሰራል? ታስታውሳለህ? እሱን ሰዓት አሳልፎ ክትክቱ ላይ አድርጎ ይባላል። ታሳልፋለህ በሪሞት የሚያሳልፈው ነው እንደዛ ነበር። ፊልም ላይ ብዙ እኮ የሚያስቀው እንዲገጥሟቸው ያውቅም። በብዛት እኮ በየሰፈሩ ቪዲዮ ቤት አለ። እኩል ነው። እኔ አሁን በፊት እኛ ሰፈር ነበርና ሬክላሙ ቀደም ብሎ ይለጠፋል። ሲለጥፉት ልጠብቅ ትላለህ እንዳይቀደድ። ጠብቅ ከተባልክ እርግጠኛ ትሆናለህ በነፃ እንደምትገባ። ቁጭ ብዬ ጠብቃለሁ። ሰዓቱ ሲደርስ ሁሉም ሲሞላ ከፊት ለፊት ባዶ ቦታ ለዛ ዱቅ ነው የምንለው። ጩጮዎች ነን እዛ ጋር። ትልልቆቹ ወንበር ላይ ይቀመጣሉ። አንዴ የሆነ የሰፈራችን ልጅ አለ። አሁን ስሙን ብጠቅሰው ሙድ መያዣ ነው የሚሆነው። ያውቁታል። እየታየ ዘቻምፕ የሚለውን ፊልም ታስታውሰዋል? ኖ የአሜሪካ ፊልም ነው። ተደባድቦ መጨረሻ ላይ አሸንፎ ሪንግ ላይ ይሞታል። ዘቻምፕ ነው የሚለው ርዕሱ። እና በቃ በጣም ኢሞሽናል ነው የሚያደርግ። በጣም ደስ የሚል ነው። ራምቦ አይደለም ሌላ አክተር ነው አላስታውሰውም አክተሩ። እና መጨረሻ ላይ አሸንፎ ምናምን ተዝለፍልፎ ይወድቃል። ይዞት ሄዳል። ይሞታል። እያዩ ተመስጦ ላይ ነው። ማንም ይሞታል ብሎ አልጠበቀ ምናምን ይላል። ዝም ብሎ ዳርቶታል ለመናገር ሰው አልገባውም። መጨረሻ ላይ በቃ እስቲ አንተ ዝም በል ምናምን ይሉታል። መጨረሻ ላይ ይሞታል እኮ አክተሩ ሲል ጧ ሲል ነው የምትሰማው። በቃ እነ ኤላትሪክን አይተዋል የቲክቶከሮቹ ሁሌ የምታለው የነሱ በቃ እንደዛ በቃ እዚህ ጋር በሉ እዚህ ጋር ግንባ ጧ አድርጎ አስወጡት። እና ብዙ አይነት ገጠመኛለ እንደዚህ በፊልም ደረጃ። ግሩፕ ጸብ ሲል ሰምቼ አንተ በግሩፕ ጣል ታውቃለህ? እኔ አልተጣለሁ። ለስሙ ይኸውልህ አሁን የጨርቆስ ልጅ ነው። እኛ ሰፈር አሁን የበፊት ጊዜ አሁን ቦምባርድ በሚባልበት ጊዜ ታስታውሳለህ? በእንደዛ ጊዜ አሁን እንደ ሌጀንድ የምንቆጥራቸዋል። አሁን ለምሳሌ 24 ማሽ 24 ምናምን እንደሚሉት ሁሉም ሰፈር የሚገርም ነገር የሚገራርሙ ሌጀንዶች አሉ። አሁን ሰው አንዳንዴ የራሱን ሰፈር ብቻ አውጥቶ አግኖ ሲያወራ አይገርመኝም የሌላውን ሳይ። ሁሉም ጋር አለ። ብዙ ጊዜ እንደዚህ ጋንግስተር የምትላቸው ብዙ ጊዜ ልብ ካልክ በጣም የዋ ፓርት አላቸው። እናቱን የሚበጠብጥ በብዛት አታገኝም። የሰፈሩን ልጅ ሴት ልጅ ሌላ ሰው መጥቶ ሲያንጓጥጣት
አይሰሙም። እሱ ያፈርጣታል። ግን ልጄን አደራ የሚሉ ብዙ አለ። አሁን እኛም ሰፈር ብዙ አለ እና እንደዚህ አይነት የግሩፕ ጸብ በየሰፈሩ አለ እና ግን እኔ አሁን በእኔ ጄኔሬሽን ላይ የግሩፕ ጸብ የሆነ አንድ ጋፕ አለፈችን መሰለኝ። የእኛ በላዮች በጣም የግሩፕ ጸብ ነበረ። ከዛ እኛ ላይ ቆመ። የእኛ ስቃይ የሆነብን ምንድን ነው? ልክ አሁን ለምሳሌ አንተ የምትማርበት ትምህርት ቤት አካባቢ ከእናንተ ሰፈሮች ጋር የተጣሉ ከሆነ አንተ አትሄድም። የእንተ ሰፈር ልጅ እንትና ወንድም ነህ በመባል ማለት ነው። ከዛ የሆነ ገፈት ቀማሽ ትሆናለህ እንጂ እኛ በግላችን እኔ አሁን በእኔ ደረጃ በእኛ ዙሪያ ያለ ነው ግሩፕ ጸብ ላይ የለንበትም። እንደዚህ ሰክኗል። በእኛ ሰዓት ናዝሬት እያሉ ነው 4 ሆነን ገብተን ናዝሬት ስቴዲየሙ ጀርባ ቁርቁር አለ ልጅ እያለ 13 14 ዓመት 4 ሆነን ሄደን ከ4 ልጆች መጡ ሊጣሉን ማለት ነው። ከዛ ዝም ብለን እንደዚህ አንዳንድ ደረሰን ማለት ነው። ለእኔ ደረሰኝ ልጅ ትልቅ ነው በጣም ይህ ነገር ይቦዝ ልበላቸው ወይስ እጣው እንደ አዲስ ይጣልኝ ትላለህ። እኔ ደግሞ ስጣላም ከድሮ ሰውነት አይቼ ነው የምጣለው። አቅሜ በላይ ከሆነ ምን አደከመኝ አነስ ካለ ተሸክመው ለመሮጥ ወይ እኩል ከሆነ እድልን ትሞክራለህ። እና ያ የልጅነት አስተሳሰብ ነው። ከዛ ከተጣላሁት ይበላኛል። ምን ማድረግ ጀመርኩኝ? እነሱ ትፍትፍ ጀመሩ። እሱን እየሸሸው ሌላ ቦታ እየሄድኩ 2-1 ማገዝ አጋዥ እሱ ሲመጥብኝ ከዚህ ሄድና ሌላ ቦታ አለ የኔ ግሩ ማገዝ እዛ ጆከር ሆነ አረፍከው ማለት ነው። ጆከር ራሱ እንዳረግ ጥሩ ነው። አንዱ ጋር ሄዶ አንዱ ለሁለት ገደሉት። በቃ እኛም እዚህ አንዱ ለሁለት እንዴ ልመታ እንዴ ምን ሆነ ነው? ሃርድ ነው ግን እኮ ድንገት ነው እኮ አሁን ትክክለኛ እኮ ዋር እኮ ነው። ድንገት ይመጡብህና ለምሳሌ አታውቅም። አሁን እኛ ሰፈር አሁን በፊት የሞተ ሰው አለ ከኛ ጀርባ ነው 45 ቀበሌ የሚባል ነው። ከጨርቆስ ሲመጡና ምናምን ይጣላሉ አለ አይደል? የላንቻዎች አሉ። አሁን እኛ አካባቢ ላንቻ የሚባለው ሰፈር ከተነካ ማለት ነው ሴቶች ምናምን እናቶች ምናምን ይከተሉሃል። አይገልጸው ህፃናት ድንጋይ አቀባይ ነው ልብስ ያዥ ነው ምናምን ነቅለው ነው የሚወጡት። ገብቷል። በፖለቲካም በምንም እና ሁሉም ሰፈር እንደዚህ በጸመሃል ድንገት ለምሳሌ አንተ የተጣላው ቡድን ቁጭ ብለሃል ሳታስበው ድንገት ይመጡና ሰፈር ጋር ጧጧጧጧ አድርገው ይሄዳሉ። በድንጋይ ስለምትመታ የሞተ ሰው ብዙ አለ እንደዚህ እንደ ቀልድ። ግን ያ ነገር አሁን አልፎ አሁን ደግሞ በቃ ዘመኑ ተቀይሯል። አሁን ቻሪቲ ላይ ነው የሚገርም ነገር። የትም ሂድ የሆነ ችግር ካለ አትራብም። በቃ አብሶ እንደነዚህ አይነት ሰፈሮች ምናምን ሰላማዊ ነውና አንዳንዴ የድሮውን መልካምነታቸውም እንዳለው ነው። ግን የሆነ ወንድነታቸው ይገርማል በፊት እና ደስ ይላል። ብቻ አልፎ ስታየው ታሪክ አወራን በደምብ። ወደ ኳታር በምን አጋጣሚ ልትመጣ ቻልክ? እስኪ ኳታርስ እንዴት ተቀበለች? ኳታር እኔ እንዲህ የመውጣት ምናምን ከሀገር ሀሳብ አልነበረኝም፣ ፍላጎትም አልነበረኝም። ግን አንድ ጓደኛዬ ነበረች እና ኤጀንሲ ነበራት እና ምስራቅ ትባላለች። ከዛ ለምን አትሞክረው ምናምን ነገር አለች። እኔ ደግሞ በጣም ጥሩ ስራ ነው የምሰራው፣ ኮንስትራክሽን ውስጥ ነው የምሰራው፣ ጠቅላላ አገልግሎት ኃላፊ ነኝ እና ጥሩ ፔመንት አለኝ እና ደግሞ መኪና አለኝ የካምፓኒው ማለት ነው። መኪና እንደ ራሴ ነው የምጠቀምበት መኪና። ሶ ጥሩ ሁኔታ ነኝ ያለሁት ማለት ነው እና ለምን እሄዳለሁ እኔ ለምንድን ነው የምሰደደው ምናምን አልኳት። ከዛ አስበው እስቲ ደሞዝ ስንት ነው? ከዛ እዛ ብትሄድ ደግሞ ይሄን የዚህን አሁን የምታገኘውን ደሞዝ 5 እጥፍ ነው ያደረገችው። 5 አድርጋ ነው የነገረች። 5 አባዝተው ከዛ በዚህ አስበዋል። ከዛ ታገኘውን እንጂ ወጪ ነው አይነግሩም። እዚህ ከዛ ለምሳሌ 5 አመት መስራት ካለበት እዛ በአንድ አመት ውስጥ ወይም በ6 ወር ውስጥ አሳክተው ትመለሳለህ። ስለዚህ ትራይት ይሄ ትልቅ እድል ነው ምናምን ነገር አለችኝ። እስቲ ላሰብበት ምናምን አልኩ። ልትፋታኝ ነው ቀሙጭጭ አለች ማለት ነው እንዳያመልጥ ምናምን ነገር አቀ ከዛ እሺ አልኳት። ከዛ ፓስፖርት ነበረኝ ኖርማሊ መጀመሪያ። ከዛ ፓስፖርቴን ሰጣት። በስንተኛው ቀን መጥቷል ቪዛህና መሄድ አለባለች። የፈተና አረ ይሄ ነገር ምናምን እንዴ በቃ እንደ ወሰነሃል እኮ በቃ ኦሬዲ መጥቷል ቪዛው ምናምን እና የሚገርመው ነገር ካምፓኒው እዛ የተነገረኝ ነገር አለ የተባለው ይከፈላል የተባለው ምናምን ምናምን የተባለው ነገር በሙሉ ውሸት ነው። ትሬላ ነርተህ 1200 ብር ነው ደሞዙ። ዶላር ሪያል ኦኬ 1200 ሪያል ነው የሚከፈለው። እሱንም ብዙዎቹ ደሞዝ አላገኙም።
ካምፓኒው አልከፈላቸው ነበረ። ከዛ ተማረዋል ምናምን ነገር ስመጣ ሳያቸው ሁሉም አረ የምንበላበት የለንም ምናምን በጣም ብዙ ይላሉ ማለት ነው። ይሄ ነው ያላችሁበት ሁኔታ። እኔ ወሰንኩኝ በቃ መመለስ አለብኝ ምናምን ነገር አልኩኝ። ከዛ ከወሰንኩ በኋላ ግን ከመመለሴ በፊት ግን ለምን ሌላ መቀየርስ የምችልበት መንገድ የለም እንዴ ብዬ እሱን መንገድ ፋይንድ አውት ለማድረግ ሞከርኩኝ። ከዛ ሳጣራ እዚሁ መቀየር አልችልም፣ ነገር ግን ሄጄ ግን መመለስ እችላለሁ፣ ወጥተህ መግባት እችላለሁ። ስለዚህ ያ የምችል ከሆነ በዚህ አግሪ ማድረግ የሚችሉ ካምፓኒዎችን ደግሞ መፈለግ ነው ማለት ነው። ከዛ እዚህ GWC ካምፓኒ በጣም ትልቅ ሂውጅ ካምፓኒ ነው እና ገልፍ ዌርሃውስ ካምፓኒ እነሱን ሄጄ እንደዚህ አልኳቸው። ከዛ ስላቸው ኦኬ ከፊል ነቅላ ከፊል የሚሰጡ ከሆነ ችግር የለም ትችላለህ ምናምን አለኝ። አይሰጠኝም፣ እሱ አይሰጠኝም፣ ግን እኔ እናንተ ጋር አግሪመንት እናደርግና ከዛ እኔ እወጣለሁ፣ እናንተ ቪዛውን ላኩልኝ፣ ተመልሼ እመጣለሁ አልኳቸው። እንደዚህ ይቻላል እንዴ ምናምን ነገር አለና ከዛ መንዱባቸውን ደውለው ጠየቁት። መንዱቡ አጣራና አዎ ይቻላል አላቸው። ኦኬ በቃ እሺ ተፈተናሉኝ። እንትን አለ ዌርሃውስ ውስጥ እንትን አለ፣ ይሄ ወስደህ እንዲህ ከኋላ መተህ ነው የምትገጥመው። ቤት ነው ቤቱ ላይ ምክንያቱም ፍሮዝን አይተም ነው ምጭ ነው። ስለዚህ ሙቀት እንዳያገኘው መኪናው ሙሉ ለሙሉ ከግድግዳው ጋር መቶ ገጭቶ ነው የሚቆመው። ከዛ ውስጥ ነው የሚከፈተው። ከዛ ውስጥ ነው በሩን ከፍተህ ነው በሩን መጀመሪያ ከፍተህ ትገጥመዋለህ። ከዛ ከውስጥ በሩ ከገጠምከው በኋላ በሩ ይከፈታል፣ የውስጡ በር ማለት ነው። ከዛ እቃው ይጫናል። እቃው ከተጫነ በኋላ ይዘጋል። ከተዘጋ በኋላ ነው አንተ የምትንቀሳቀሰው። እና እሱ ቦታ ላይ ሁለቴ ዚግዛግ አሰራኝ ማለት ነው። በዚህ ሄደህ በዚህ ታጥፈህ በዚህ ገብተህ ምናምን ወደ ኋላ ብቻ ትሬላ። ከዛ ምናምን አየኝና ጩጬ ነህ ግን ጎበዝ ነህ ምናምን አለኝና ህንድ ነው እንትኑ እንጀራ አትበላም አለኝ በአማርኛ። በጣም ፊዚካሊ እንትን ብላል። እንጀራ አትበላም አበሾች ነበሩ እዛ ካምፓኒ ውስጥ ነበር። ከነሱ ለምዷላ። እዛ ጆይን አረኩኝ። ከዛ እንትን አሉኝ አክሴፕት አረጉኝ። ከዛ በኋላ ተመለስኩና ወደ አገር ቤት በቃ ሊሄድ ነው ምናምን ስለው እችንማ እኛ ምናቃታለን አይነት ጨዋታ አለኝ ማለት ነው። እንዴት? ያኛው የበፊቱ ሲያምሮ ይቀራል እዚሁ አሻህለሁ አለኝ። ካምፓኒው የሌላ ሀገር ዜጋ ካምፓኒ ነው? የሌላ ሀገር ዜጋ ነው። ከዛ እንትን አርፈህ ትሰራለህ። ማሰራ ከሆነ ግን ወደ ሀገርም አልሸኘም፣ እዚሁ አልጋ ላይ አበስብሽክ ከዛ መልሰህ ይቅርታ ትጠይቀኝና ስራውን ትጀምራለህ እንጂ ሌላ ቻንስ የለህም አለ። አንተ የምታስበውን እኔ ማላስብ ማልችልም የሚመስልህ ምናምን አለ። ከዛ ሲለኝ ነው አልኩት። ቀጥታ ፖሊስ ጣቢያ ሄድኩኝ። እንትን ነው ሌበር ዲፓርትመንት ሄጄ ክስ መሰረትኩበት። ከዛ እነሱ በምን ክስ ነው የምትፈልገው ምናምን ስለችው እንደዚህ ወደ ሀገሬ እንዲሸኘኝ። እሱን አይደለም እሱን አንችልም፣ እሱን እናንተ የምትችሉት ምንድን ነው አልኳቸው። ደሞዜን ከልክሎኛል አልሰጠኝም። እዛ ደሞዜን ከልክሎኛል፣ ምክንያቱም ቻንስ ሰጥቼዋለሁ ለሱ። ምን አልኩት መሰለህ? ጀስት ደሞዜን ብቻ ስጠኝ፣ የትኬትም አልጠይቅህም፣ እኔ ራሴ ከቨር አድርጌ እወጣለሁ ሄዳለሁ፣ ግን አንተ ብቻ ደሞዜን ስጠኝ እና መውጫ ስጠኝ ብቻ ነው ያልኩት። ይሄንን ነው አላረገልህም ብሎኝ የነበረው ማለት ነው። ከዛ በደሞዝ ከሰስኩት። ከዛ ፍርድ ቤት ቀረበ። እኔ ማስረጃ አቅርብ ሲባል ከፍዬዋለሁ ሲል አልከፈለኝም፣ ማስረጃ ያቅርብ። ከዛ ሲየን የለውም ማስረጃ፣ እንዲከፍል ተወሰነበት። ልክ ካስከፈልኩት በኋላ የብዙ ወር ነበር የያዘብህ? አረ ገና ከመጣሁ እኮ 2 ወሬ ነው። በጣም ነው የፈጠንኩት እኮ በጣም አስበዋል። በ2 ወር ውስጥ እንደዚህ አይነት ስቴፕ ስታልፍ ሰው ገና ከፍራቻ አይወጣም እኮ 2 ወር ባይዘዌ ሁሉም እያስፈራራኝ ነው ሁሉም። በነገራችን ላይ እዛ ውስጥ ከነበር ነው አዋሾች ውስጥ ሁሉም ሰው እንዳልኩ በጣም ኃይለኛ ቻሌንጅ ውስጥ ነበር የነበረው። እና አንድ ጓደኛችን ነበረ ስሙን አልጠራም። አጋጣሚ ስንመጣ አውሮፕላን ውስጥ ተገናኝተናል ስንመጣ ማለት ነው። እና አውሮፕላን ውስጥ ምን አለኝ እንትን እንተዋወቅ ስለነበር የት ነው የምትሄደው የት ነው ምናምን የምንተዋወቀው ካሜራማን ነበር ኢትዮጵያ። ከዛ እዛ አውቀው ስለነበር አጋጣሚ እዛ አውሮፕላን ውስጥ ሳየው አጠገቤ ነው ደግሞ የተቀመጠው። ከዛ እንደዚህ ስናወራ ካምፓኒያችን አንድ ነው፣ ምን ሄደው አንድ ቦታ እዛ ነው የተገናኘ ነው ማለት ነው። ከዛ ልጁ ምን አለኝ ዋው አለኝ
ሆስተሶቹ መተው ሲያስተናግዱን ምናምን አየና እዚህ አውሮፕላን ላይ እንደዚህ ካስተናገዱን እዛማስ እንዴት ካምፓኒያችን ጋር ከዛ ኧረ እዛማ አልኩት እዚህ ላይ ባለቤቱ ወርዶ እግራችንን ሁላ ነው የሚያጥበን ብሏል። እውነትህን ነው ተውልቶ ነው መሰለኝ ማለት ነው እሱም የመጣው። ይሄ ልጅ እንዴት ነው ቆይ በዚህ ዓለም በዚህ ወቅት እንደዚህ አይነት ሰው አለ እንዴ ምናምን ብለህ እስክታስብ ድረስ አይነት ነው ልጁ ማለት ነው። ከዛ ኢቭን እንትን ከዳመናው በላይ አውሮፕላኑ ሲሄድ ወደታች እያየ ኧረ ነካኝና ማለት ዋው ምናምን ምንድን ነው ምናምን እንዴ አታውቅም እንዴ አውሮፕላኑ እኮ በውሃ ነው የሚሄደው ምናምን አልኩት። ኧረ እንዴት ምናምን አለኝ። ሲነሳ ነበር እንደ ወደ ላይ ምናምን እኮ መሬቱ ቦታ ላይ ይነሳና ዋው ምንም አያውቅም ማለት ነው። ምንም አያውቅም እና የሚገርም ህልም አየ ማለት ነው ይሄ ሰው እዚህ በነበርንበት ሰዓት። ያው ቻሌንጁ በጣም ከባድ ነው በነገራችን ላይ። ያለ እንቅልፍ ነው የምንሰራው። እንቅልፍ አትተኛም። የስንት ሰዓት ስራ ነበር? መርከብ ከገባ መርከቡን ሳጨረስ አተኛም። 3 ቀን የሚፍጅ ምንም ሰጣ የሚባለውን ስራ ነው የምትሰሩት እና መተኛት አትችልም። እንደ ልክ አገር ቤት ፍየል እንደሚጠብቀው እረኛ በፒካፕ እየመጣ የሚያሳድድህ አንድ ያለ ተመድቦልሃል። እሱ እየተከታተለ ያሳድዳል። ሚሳይድ ነው ፖርት ላይ ማለት ነው። ከዛ ጋብሮ ምናምን አለ የሚገባ እሱን ነው ምንጭ ነው። እሱን ጭነን እንወጣለን። ከዛ ማረገፊያ ቦታ ላይ ሄደን አራክፈን ወዲያው እንመለሳለን። እንደዚህ ነው የምሰራው ማለት እስኪያልቅ ድረስ። መኪኖቹ ኤሲ የላቸውም እና አንዴ ከመርከቡ ላይ እንትኑ አምጥቶ እንዲህ ሲገለብጥ መኪናው ላይ ግማሹ መኪና ውስጥ ነው የሚገባው እና አንተን አሁን በዛ ሰዓት እኔን አንተ ፈልገህ መተህ ብትፈልገኝ አታቀኝም እና ምናልባት አራክፈህ ምናምን ይሄ ነው ምናምን ብለህ ነው የምትለኝ። አቧራው ምናምን አቧራው በሙቀቱ ላይ በዛ አቧራው ላይ ማለት ነው ላብህም ሲይዘው በቃ ትጠፋለህ። ያ እንደዛ ከባድ ነበር እና እሱ ሰው ህልም አየ። ህልሙ ምን መሰለ? በጣም ነው የሚገርመኝ የሱ ህልም። ጠጅ በማር የተሰራ ጠጅ አለ። ከዛ ሁላችንም ጠጣን። እከሌ ትንሽ ነው የጠጣው፣ እከሌ በደንብ ጠጣ፣ እኔ በደንብ ጠጥቻለሁ። አቧማር ግን እምቢ አለ፣ አልጠጣም አለ ብሎ ፈታው። ከዛ አወጣን። ሁሌ ነው ህልም የሚያየው በነገራችን ላይ። እንዴት ፈታችሁት? ከዛ ሳቅን እኛ ሁላችንም። ያው በሱ ህልም ሁሌ ስለምንስቅ ስንስቅ ራሱ ፈታው። ምን እንዳለ ታውቃለህ? የሚገርማችሁ አለ አቧማር እዚህ ቤት ላይ አይቆይም፣ ይወጣል። እኛ ግን ቦክሳችንን ስንጠጣን ነው ቦክሳችንን እየጠጣን እንቀጥላለን አለ። ትንሽ የጠጣው ትንሽ ሸርቶ ይወጣል ነው እና እንዳለው ቃል በቃል ሆነ። ሻትን ቅምስም አላረክም አንተ። ምንም ቅምስም አላረኩትም። እኔ አይመለከተኝም ብለህ ከደሙ ንጹህ ነኝ። በዚህ መልኩ ወጣንና እዛ ወደ እንትኑ ስመለስልን እኔው ላይ ቁጭ ብለህ እኔ ነው ትከሰኛለህ እንዴ ብሎ ውጣ አለኝ ማለት ነው። ብሩን ደሞዜን ሳስቀበለው ማለት ነው። ውጣ ሲለኝ ደግሞ ቀጥታ ወደ ፖሊስ ጣቢያ ሄድኩኝና ያመጣኝ እሱ ነው። እዚህ ሀገር ማውቀው ሰው የለም ግን ውጣ አለኝ። ደሞዜን ለምን ከሰህ ተቀበልከኝ ብሎ አባረረኝ ስላቸው ደወለትና በ5 ደቂቃ ውስጥ እዚህ ባትደርስ እጅ በካቴናል ሲል ወዲያው እየበረረ መጣ ማለት ነው። እዚህ ሀገር እኮ ህጉ በጣም ደስ የሚልህ በቃ ሁሉንም ሰው እኩል ያደርጋል። ግን አናውቅም እኮ ታውቃለህ። ብዙ እኮ አሁን እስር ቁጭ ያለ ካለማወቅ አሁን እሱ እኮ ምናምን ከእሱ ጋር ተካሰ እንዴት ትችለዋለህ ምናምን ይላሉ እንጂ እዚህ ሀገር በህግ በኩል አንተ እንትን ካለህ ማለቴ አንተ ጋር ስህተት አይኑር እንጂ በምንም ነገር ፍትህ ታገኛለህ። እና ከዛ 5 ደቂቃ ተባለ ማለት ነው። ከዛ እየበረረ መጣ። ለአንድ ክሩዘሩ እንዲህ ምናምን እያደረገው ነው የመጣ። ከዛ እንደዚህ ምናምን ነገር እንዴት እንደዚህ ታደርጋለህ ምናምን ተባለ። በጣም እንትን ተባለ ምናምን ነገር። መጨረሻ ላይ ምንድን ነው የምትፈልገው ተባልኩኝ። እኔ ትኬት ቆርጦ ብቻ ይሸኝ አልሰራም። ካኑ ኢማጂን ደሞዜን አልሰጥም ያለኝ የነበረውን ሰውዬ እኔም ቀየርኩታ። መጀመሪያ ደሞዜን ስጠኝ ትኬት ራሴ ቆርጣለሁ እያልኩት ነበር። እምቢ ብሏል። ስለዚህ አሁን ደግሞ ወደ ህግ ጋር ስንመጣ ደሞዜንም ትከፍላለህ እዛ ከሄድን ብየዋለሁ። በነገራችን ላይ እዛ ከሄድን ደሞዜንም ትከፍላለህ ትኬቱም ትቆርጣለህ ብየው ነበር። እንዳልኩትም ትኬቱን ይቆረጥልኝ አልኳቸው። ከዛ በራስህ ፍላጎት ስለሆነ መሄድ የምትፈልገው አንተ ነህ መቁረጥ ያለብህ ሲሉኝ ኖ ሲያመጣኝ እሱ ከፍሎ ከሆነ ልክ ነው። ነገር ግን እሱ አይደለም የከፈለው ራሱን የከፈልከው። አዎ አልከፈልክም ለትኬት ሲሉት አዎ ሲል ቁረጥ ተባለ። ምክንያቱም ህጉ የሚያውቀው ትኬትም ራሳቸው እንደሚያመጡ እኮ። ከዛ እሺ ምናምን ብሎ ሊወጣ ሲል ኖ እኔ አላምነውም አልኳቸው።
ትኬቱን ዛሬውኑ ይቁረጥልኝ እና ለእናንተ አምጥቶ ይስጣችሁ እኔ ከእናንተ እቀበላለሁ ነው ነው እዛ ሲሉት ዛሬውኑ አምጥቶ ካልሰጠ ከሳት ተመልሰናል ሄደ እየበረረ ትኬቱን ቆርጦ አምጥቶ ሰጠኝ ከዚህ ልጅ ጋማ ልፋታ ነው ገስዋት ይሄንን በሰጠኝ በአንድ ወሩ ተመልሼ መጥቼ የጂደብሊውሲን አዲስ መኪና ይዤ መጣው ማለት ነው እዛው ግን እዛ ካምፓኒ ማንን አስታወሰኝ መሰለ አይ እንደዚህ አስቸግሮት ገንዘቡን ተቀብሎ ማለትም ምን ያህል እንደተዳፈረው ነው ግንባር ለግንባር እንደሄደ ከዛ ሀገር ሄደ ተመልሶ ወደ ካምፓኒው ሲሄድ ይሄ ኮሶንጎ የሚለውን ታውቃለህ አንበሶች ማለት አንበሶ ጋር እየሄደ ይጣላ ምናምን የሚለው አንተ እውነትም ካሶንጎ በጣም ተፈታተንከው ታውቃለህ ልክ ሲያየኝ ማለት ነው በሩ እንደዚህ ድንግጥ አለ እንደዚህ ልክ ክፍት ሲያደርገው ሲያየኝ እኔ ነኝ ድንግጥ አለና በመለስ ገባና ቀጥታ ወደ መንዱቡ ነው ሄደው ማለት የዛን የሚገርም ሲሸኝ በጋርድ ነው ላይ ተሸኘውት ያመልጣል ብሎ ይጠፋል ብሎ በሱ ቤት እኔ ጠፍቼ አስበዋል እንዴት ነው ህገወጦኝ ልኖር የምፈልገው እዚህ በፍጹም እኔ ህገወጦኝ መኖር አልፈልግም ሶ እሱ ሰው በታጅቤ ምናምን ውስጥ ድረስ ሁላ በፖሊስ እንዳጠፋ ነው በሰራተኞቹ እንጂ ኦኬ መኪና መድቡልኝ ምናምን ለኔ ግን እንትን ነው የሆነኝ ይመስለኛል ግን እሱ አሁን ሌሎች ላይ የለመደው ነገር አለ ሲያባራቸው ራናዊ ሆነ ይቀራሉ ህግ ባለማወቅ ህግ ባለማወቅ ግን እንዳልከው መብትህን ህግና ደንቡን ተከትለ ብትሄድ መፍትሄ ታገኛለህ ለዚህ ሀገር በጣም ሪል ነው ይሄ የሚታይ ነገር ነው ግን ምንድነው እኛ ከመጀመሪያውም በቃ ብሬንዋሽ ድንደረግና እንኳን ስፖንሰርን መንዱብህን ትፈራዋል ያ ነገር ችግር ስላለ ነው ግን ጀግና ነህ እና አልሸኛችሁትም አላቸው ለቃችሁት ነው ይዘኒ ምናምን አላቸው ከዛ ሲሉት እነሱ ደግሞ ምን ሆናል ነቃ እንጂ ይሄ እኮ ትልቅ ካምፓኒ ነው ይሄንን የሚያል ካምፓኒ ረናዌ ሰው መኪና ይሰጣል እንዴ በህጋዊ መንገድ ሁሉን ነገር አሟልቶ በዛ ሄዶ የመጣ ነው ምናምን ነገር ሲሉት خلاص በቃ እጁን አነሳ ማለት ነው ከዛ በኋላ ሌሎቹስ እነዛ ሌሎቹ ይናዩ አሁን ልክ ሲያዩ ሞራላቸው ተነሳ ኢሚዲየትሊ ጀመሩ ልክ ያን ነፃነት እንትናቸውን መታገል ጀመረ ወጡ ደግሞ ሁሉም ተሳካላቸው ቀየሩ ምናምን ኢቭን አሁን ያቀድሙ የነገርኩ ያ ህልም የሚያየው ራሱ በጣም ተቀየረ በሚገርም ሁኔታ ከዛ በኋላ በህልሙ ጠጅ ሲያመጡለት አልጠጣም ኤላ በብርጭቆ ጠጅ ጠጣት በጣም ደስ የሚል ነው አንዳንዴ ሳታውቀው መብትን ስታስከብር የሌላው ጀማውንም አይነት ትገልጣለህ ታውቃለህ እና ለመብታችን መብትና ግዴታችንን ማወቅ ራሱ ግድ ነው ተመልካቾቻችንም ከዚህም መብትን ይዛችሁ ማንንም መጠየቅ ይቻላል እዚህ እንደ በፊት አይደለም አዌርነሱ ሲኖር ገብቷል አትፈራም በቃ ከእግዚአብሔር በታች ማንንም አትፈራም ዳሞ መሰለ አሁን ውጭ ሀገር ብለን ስንመጣ ወደ ሀገር መግባት እንፈራለን አብዛኞቻችን የመጣንበትም ሁኔታ ብዙዎቹ እኮ ኤክስፔክት ያደረጉት በቃ ውጭ ሀገር ብሎ ይመጡና እዚህ ሲያዩት ሌላ ታምር ነው ወደ ሀገር እንዳይሄዱ ተበድሮ የመጡ ብዙ አሉ ምናምን አንተ ሲጀመር መግባት ይችላል ብለ ኮንፊደንሱም ስላለ ከዛ አንፃር ነው ድፍረቱም የሚመጣው እና ኳታሪውን ተፈታጥኖታል ሚገርማ ፈተነኛ ይልጅናል ሚገርማ ከዛ ከጄደብሊው በኋላ እንዴት ነበር ላይፍ እዚህ ቻሌንጁ ከዛ በኋላ ወይስ አልጋ ባልጋ ነው ነው ወይስ ኦፍ ኮርስ ቻሌንጅ ነበር በጣም ግን ቻሌንጆች ከጂደብሊሲ በኋላ ኦፍ ኮርስ አልጋ ባልጋ ነው በነገራችን ላይ ጂደብሊሲ በጣም ምርጥ ካምፓኒ ነው በጣም ላይክ እንዴት ብዬ ልንገርህ ለካም ለምሳሌ እዚህ ሀገር አንተ ህጉን የምታከብር ከሆነ ንጉስ ነህ ታውቃለህ ማንንም ሰው አይነካ ኢቭን ዜጎቹ ታውቃለህ ሰው ያከብራሉ እንደ እንትን አይደለም በጣም ነው የሚያከብሩት ኖቦዲስ ፐርፌክት የተወሰነ ሊኖር ይችላል ግን ማጆሪቲው በጣም ሃምብል ናቸው ሶ ልክ እንደዛው ካምፓኒውን ጋር አንድ አለቃ አንተን ቀና ብሎ መናገር አይችልም ሲስተሙ የለውም ሲስተሙ እንደዛ ነው ስራህ ብቻ ነው ካለቃ ጋር ትገናኝ ከምን ጋር ትገናኝ ስራህ ኦርደርህ በስልክ ነው የሚወራሱ የሚመጣል በቃ ኦርደርህን ብቻ ነው የምትሰራው ታስት ስራህን ጨርሰህ ወደ ቤት ትሄዳለህ ቤት ስትሄድ አኮሞዴሽን በየቀኑ ጽዳት ተመድቦ ይጸዳል ልብስ ታጥበው ምናምን ልብስህን አውልቀህ ብቻ መጣል ነው መስጠት ነው ራሱ ቁጥር አለ ምናምን ተሰጥቷል ምናምን ባጁ ላይ እሱ ነገር አይለቅም በብዛት ታውቃለህ ሌላ ምንም ቴክ ፈንም አለ ኤላ ዝንትኑ ላይ ባጇን ገልበጥ አድርገው ነው የክፍልን ቁጥር የሚጽፉት ተቀደዋል እንጂ አይለቅም አክቹሊ እሱ ላይ ሳይሆን የሚጽፉልህ
እንትን አለ ባግ አለ የራሱ ባግ ላይ ባግ አለ ባግ ወይ ፕላስቲክ ይሰጡሃል ባግ ይሰጡሃል ኖ በጨርቅ ባግ ወንፊት የምትመስል ባግ አለ እንደዛ አይነት ባግ አለ በዛ ባግ ላይ ይጽፉታል ስታፍ ነምበርህን that's it በቃ አንተ ልብሶችን ስትመጣ አንድ ሰው ብቻ ነው ክላስ ውስጥ የምትኖረው በጣም ምክንያቱም አሁን እኛ ጋር ሲጽፍ ራስ ላይ የሚጽፉት ለምንድን ነው አንድ ቤት ውስጥ 3 ልንሆን እንችላለን ባጉ ላይ የቤቱን የሩሙን ቢጽፉ የየራሳችን ይለያያል ገብታል ያን ነው በዛም ነው የምትለየው እንደየ እንትኑ ይለያያል በርግጥ በስታፍ ነው በስታፍ ነምበር ኦኬ በራስ የኤምፕሎይ ነምበር በሱ ነው የሚጻፈው ሶ ያንተ ልብስ ላይ ሌላ ልብስም ሚክስ አይደለም ለብቻ ነው በጣም ደስ የሚል ለዛ ነው እና ቤቱ በጣም ትልቅ ነው ልክ ይሄንን ክፍል የሚያህል በፓርቲሽን ተከፍሎልሃል ለብቻ ተማርለና እንደዛ ነው ቫይቡ ደስ እኔ የካምፕ ኑሮ አንዳንዴ ደስ ይላል ግን ሳላሪው በጣም ትንሽ ነው ላይክ 1750 ብር ነው ጥቅማ ጥቅሞቹ ጋር አጠቃላይ ላይክ 2800 3000 ድረስ ምግብ እዛው ነው ኖ ያ አለ ግን የምግቡም በገንዘብ ተቀይሮ አለው አንሱን ሰጥቷችሁ እሱ ነው ያ ምግቡ እዛ ግቢ ውስጥ ከሆነ ያበላሃል ከግቢ ውጭ ከሆነ ግን አያበላል ይበላል አትስል ይበላል ግን ይሁን የካምፕ ኑሮ ብዙ ነገር ሴፍ ታደርጋለህ ያ በጣም አሁን ሰውም መሰለ አሁን እዚህ ሀገር አሁን ውጭ 3000 ብር 4000 ብር መቀጠር ይፈልጋል እኔ ውጭ 3000 እና 4000 ከመቀጠር ካምፕ ውስጥ 2000 አሪፍ ነው ብዬ ነው የማስበው ምክንያቱም ትራንስፖርት ይበላል የቤት ኪራይ አለ ስትወጣ ብዙ ነገር ያምራል ካምፕ ግን ጠዋት ትነሳለህ ስራ ትሄዳለህ ይደክማል ትመጣለህ ምግብ አኮሞዴሽን ትበላለህ ትተኛለህ አይነን ይሆናል ወደዛም ወደዚህም የሚያረግ ነገር የለም ሳታውቀው ሐሳብን ትሞላለህ እንትን አሁን እንደዚህ ስትል ላይክ ጂደብልሲ ከገባው በኋላ ፍሪ ሆኜ መስራት ላይክ ውጪውን ስራዎች መስራት ክፍያ ነበረው ጥሩ ክፍያ ነበር በተለይ ነቻል ምናምን ውጪ ሲሰራ 7000 8000 ድረስ ምናምን ታገኛለህ እንደዛ ወጥቼ ስራ ጀምሬ ነበር ካምፓኒው በጣም በሚገርም ሁኔታ ሰው አይለቅም ጂደብልሲ ማለት እኔ ግን 3 ጊዜ ወጥቼ ገብቻለሁ እዛው ካምፓኒ ኦኬ ሪዛይን አድርገውት ምናምን ሪዛይን አድርገውት ቼንጅ አደርጋለሁ ወደ ሌላ ቦታ ተመልሼ እመጣለሁ ምናምን ማለት ነው እና እዛ ግቢ ሲጀመር የምታየው ራሱ የሆነ ራሴን እንደ ባለስልጣን ነው የሚያዩኝ ራሱ ይሄ የሆነበት ምክንያት የሚገርም የሆነ አጋጣሚ ተከስቶ ነው በዛ የመጣ ነው ሁሉም ሰው እንደ ባለስልጣን የሚያየኝ ምን ነበር ያ ነገር አጋጣሚ ታመምኩና በረዶ ስቶር አለ በጣም ትልቅ ነው በረዶ እና ውስጥ ላይ ትገባ አንተ ራስህ በረዶ ነው የምትሆነው በደቂቃ ውስጥ እንዲሁ እየታየህ ነጭ ምናምን ላይ ሲደርቅብህ ነው ምናምን ትታየው ምናምን ብላ መግባት አትችልም ለመግባት መጀመሪያ መልበስ አለብህ ይሄ በጣም ይሄንም ያህልውን ማለት ነው ኦኬ እና አጋጣሚ ሙቀቱ ውጪ 45 ዲግሪ ነው እኔ ደግሞ ውጪ የሆነ የሚፈረም ወረቀት ነበረ በጣም አልወጡልኝ ዘልዬ ገባው ማለት ነው ወደ ሙቀት ወደ ቅዝቃዜ ስቶሩ ላይ ተጋጨ ማለት ነው ገባው ተመልሼ ስወጣ ተመታው ማለት ነው ቅዝቃዜው ማለት ነው ከዛ ፊቴ እንደዚህ ተንሸራተተ በዚህ በኩል ከዛ የነርቭ እንትን ነው ተብሎ ነበር እንደዛ ነበር የመሰለው ማለት ነው ግን በሰዓቱ እነሱ አምቡላንስ መጥቶ ሲያየኝ ፊቴ እንደዚህ ሸርተት ብሏልና ደነገጡ ምንድነው የመሰላቸው ላይክ ደም ግፊት ምናምን የለም ስትሮክ ደም ግፊት ደግሞ እንደዚህ አይነት ነገር ከመጣ ፓስት ሆናለ ወዲያው ነው ማለት ህይወት ያመልጣል ማለት ነው ለዛ ሲሉ ነው እነሱ ስለደነገጡ አምቡላንሶቹ ሄሊኮፕተር ይምጣላሉ እነሱ ገና አንዳንድ ፈርስቴሎችን ያረጉልኝ እያለ ሄሊኮፕተሩ መጣና አረፈ አጠገቤ ከዛ ሄሊኮፕተሩ አርፎ ወደ ሄሊኮፕተሩ አስገቡኝና ሄሊኮፕተሩ ይዞኝ ሲሄድ ማናየ አጋጣሚ የካምፓኒ ዋናው ሲኦ ካምፓኒ ሊጎበኝ በመጣበት ሄሊኮፕተር አየ ማለት ነው ምንድነው ምናምን ሲል እንደዚህ ስታፍ ታሞ ነው ነገር እሺ ብሎ ሄደ በማግስቱ ጁማ ነው ማለት ነው እዛ ከማግስቱ በፊት ስለ ሄሊኮፕተሩ ልንገር ሄሊኮፕተሩ ላይ ይዞኝ የሄደ ካፒቴኑ ምን አለኝ በዚህ ወደ ሀገርህ ምናምን እንንካው እንደ ምናምን አለ እና ድርሰት እንዳትሞት ነው ያጫውተው ራስን ታቅ ነበር እኔ እኮ ኖርማል ነኝ ዝም ብሎ ከፊቴ እንዲህ ከማለት ፊዚካሊ ነው ምንም የለም ኦኬ ግን እነሱ ደንግጠዋል እኔ ምንም ነገር ምንም የህመም ስሜት ምንም የለኝም ማለት ነው ከዛ እኔም እየሳኩ ምናምን ደረሰ
የሐመድ ሙስተሽፋ አናቱ ላይ ሄሊኮፕተሩ አረፈ። እዛው የሆነ ፓራሹት ነገር አለው እዛ ላይ ያስገቡኝ። ፓራሹቱ እንደዚህ ወርጎ ውርድ ሲያደርገኝ 10 ምናምን ዶክተር ክብ አድርጎ እየጠበቀኝ ነው። ሊበሉኝ ነው እንዴ? ሊበሉኝ ነው እዛ ውርድ ሲል ክብ አድርገው። ቤት ውስጥ ነው አንተ የወረድከው? አዎ። ከዛ እንዲህ ዝም ብሎ በፓራሹት ራሳቸው ብቻ ነው የምትወርደው? ብቻ አንዳንድ ቢልዲንጎች ላይ ያለ ቆሻሻ ተልከውና ተንሸራቶ መሬት የሚወርድበት አለ። እንደዚህ አይነት ሲስተም ማለት ነው። እንደዚህ አይነት ሲስተም አለ። ምንም ጉዳት አይደርስብም። ታች ይመስለኛል ፕላስቲክ የሆነ ስፖንጅ ነገር ነው። ከዛ ውርድ ምናምን ነገር ስል ወረሩኝ። አንዱ አልደርስ አልኳቸው። በቃ ምንን ይውሰዱ። በአንዱ እጄ ራሱ 2 ዶክተር ምናምን እስኪሻማበት ድረስ ወረሩኝ ምናምን። የምር ታምም ያለው እንዴ ምናምን እኔ ለራሴ መጠየቅ ጀመርኩ። በቃ ምንድነው የሆነ ነገር የማላውቀው ህመም ነው እንዴ የታመምኩት ምናምን እስከማል ድረስ ተሰጋለ እኮ በብዛታቸው ሰጠ። ከዛ በኋላ ወዲያው ምናምን ሁሉን ነገር ናሙና ወይ ሁሉንም ነገር ማለት ነው ወሰዱና ሁሉንም ነገር መርምረው ሲጨርሱ በ10 ደቂቃ ውስጥ ሲመጡ ለዚህ ነው እንደዚህ ደከም ነው አይነት ነገር የለም። ከዛ መጡ ማለት ነው። አንደኛው መጣና በቃ ተነስ ወደ ቤት ሄደ እንዴ። ከዛ ስለው ወደ ቤት ሄደ። ለምን አልኩት። እንዴ ምን ለምን አለው? በቃ ደህና ነህ አንተ። አሁን የኛ የፈራነው ነገር አይደለም የአየር ግጭት እንደሱ ምናልባት ስትሮክ ምናምን አይነት ነገር ነው እንደዛ ነው ስለመሰላቸው እና የአየር ግጭት ነው። ስለዚህ ይሄ ደግሞ በጊዜ ሂደት ነው የሚድነው እና ሌላ ቀጣይ ምርመራ ይኖራል። የነርቭ ማለት ነው ሲቲ ስካን እና ይሄ ይሰራልሃል። እሱ በጊዜ ሂደት ነው። መጀመሪያ ግን ሬስት ብቻ ነው ማድረግ ያለብህ እና አሁን ወደ ቤት ሂድ ምናምን ሲለኝ አልሄድም አልኩት። ሲለኝ አልሄድም። በሄሊኮፕተር በታክሲ ልትመለስ ሄሊኮፕተሩ የት አለ? ከዛ አለ ቆይ ያለና ምንድን ያልከው ምናምን ሲለኝ የት አለ ሄሊኮፕተሩ አልኩት። ቆይ ያለኝና ሄዱ። ሌሎችን እንዲሰሙ ነው ንጉር ሰሙ ሄዱ ምናምን ነገር ሁሉንም ይዘዎቸው መጣና ንገረን ይሳቅ እያፈነው ምናምን ማለት ነው። ንገረን ምናምን እኔ ኮስተር ብዬ ነው ደግሞ ማወራው በጣም ኮስተር ብዬ አው ሂድ ስላላችሁኝ ሄሊኮፕተሩን አላየሁትም። የት አለ ሄሊኮፕተሩ? በመጣውበት ነው ማለት ነው እንዲያደርሰኝ ሞቱ በሳቅ ፈረሱ ምናምን። ድጋሚ ሌላ ሰው ሊጠሩ አይ በቃ ሄዳለሁ እንዴ ሙድ መያዣ ነው የሚያደርጉ። ድጋሚ ሊያሳምሙ ነው እንዴ? ድጋሚ ሊያሳምሙ ነው። በቃ እሺ ምናምን ብዬ እና በሄሊኮፕተር የሄድኩት ሰውዬ ጫማዬ የለም በባዶ እግሬ ወጣሁ እላለሁ። በባዶ እግሬ በታክሲ እዛ ግን ዋናው አሁን እዛ ስትመለስ ምን አይነት ስመለስ በማግስቱ ጁማ ነው ብያለሁ። ኦፍ ነው። ቀጥታ አኮሞዴሽን ድረስ መጣ ሲዮ ያ ሲዮ ኦኬ እንዴት ሆነ ለማለት ኳታሪ ነው። ከዛ መጣ እና ገባ። ይሄ አኮሞዴሽን ኃላፊው አኮሞዴሽን ብቻ እኮ ወደ ከ50 በላይ አኮሞዴሽን ነው ያለው። ካምፓኒው በጣም እንዳልኩ በጣም ሂዩጅ ካምፓኒ ትልቅ ካምፓኒ ነው። ያ እና ሺፒንግ ነው የሚሰራው እኮ ከሀገር ብዙ ነገር ነው። ሎጂስቲክ አለው፣ ትራንስፖርቴሽን አለው፣ ዌር ሃውሲንግ አለው፣ ፈርኒቸሮች ምናምን ነው። ያ ብዙ ነገር ነው። ሶ መጣ ኢቭን ካምፖሱ እንኳን ራሱ በጣም እንደ ቦስ ምናምን የሚታይበት ቦታ ነው እኮ ካምፖሱ። በቃ እንዲህ እግሩ እየተንቀጠቀጠ ነው ምናምን በጣም እየፈራ ነው ምናምን ከሱ ጋር ማለት ነው። ሼክ እያደረገን ይመጣ። ከዛ መጣና ምናምን ገባ ምናምን ሌላ ዜጋ አለ እንደዚህ ቤት ውስጥ ምናምን ሲል ሌላ ዜጋ አለ ሲሉት አዎ ይሄኛው ኔፓሊ ነው። ለምንድን ነው ሌላ ዜጋ ያደረጋችሁት ሲል አይ ልጁ ቤስት ነው ከኛ ጋር ጓደኛችን ነው ምናምን አልኩት። እና ፈልጋችሁ ነው ሲለኝ አዎ እሺ ምናምን እሺ ምን አድርገውልሃል ከታመምክ በኋላ ምናምን ሲለኝ ምንም አልኩት። ምንም ከሱ ጋር ልክ እሱ ሲናገር የእሱን እንትን የሚጽፋለ አብሮት ያለ ማለት ነው። ዝም ብሎ እየጻፈ ነው ምናምን። እሺ በቃ መልሼ ቢዝነስ ካርዱን አውጥቶ ሰጠኝና ምንም አይነት ነገር ስፈልግ ደውልልኝ፣ ቀጥታ ሌላ ሰው ጋር እኔ ጋር ደውልልኝ ብሎ ወጣ ማለት ነው። አባቴ በማግስቱ ቅዳሜ ነው፣ ዝግ ነው እኮ ኤችአር ብል ማኔጅመንት ብል ትራንስፖርት ማኔጅመንት የለ። እያንዳንዳችሁ እየተንጋጉ ለካ አንድ ኢሜል ነው የላከላቸው። በቃ ጓጓ ተብሏል ለካ ቤቱ እንዳለ ማለት ነው። ከዛ መጡ ምናምን የምትፈልገውን ያህል ወርግ ምናምን አገር ቤት መሄድ ከፈለክ ስርዓት ጀስት ቴክ ሬስት ምናምን ፍሪጅ ምናምን ይግባለት ተባለ። ፍሪጅ ሙሉለት ምናምን ፍሪጁ ምናምን። ከዛ የወሰደው ሐኪም ቤት የሄደው በቂ አይደለም፣ ሌላ ድጋሚ ምርመራ ሌላ ሆስፒታል ደግሞ ይወሰድ ምናምን። ሌላ ሆስፒታል ወደ ውጪ መላክ ካለበት ወደ ውጪ ይላክ ምናምን።
ይህን ያህል ማለት ያቺ ሄሊኮፕተር ኢፌክት ሰርታለች የመጨረሻ የሚገርም። ከዛ ይሄ ሁሉ ነገር ደግሞ ግቢው ላይ እየታየ ነው። ስራው ቦታውም መኖሪያውም አንድ አካባቢ ስለሆነ ሁሉም ነገር እየተወራ ነው። ግቢ ውስጥ የሚታይ ነገር ነው ምናምን። እነዚህ ሰዎች እንዴት ነው እኔን እንደ ባለስልጣን ማያዩኝ? አስቡስ። ኢቭን ኦፊሰሮቹ የሆነ ነገር ነው ብለው ነው የሚያስቡት። ሰውየው ገጠመኝ ማየቱ መምጣቱ ምናምን እነሱ እንደ ገጠመኝ ሳይሆን እያዩት የነበረው ቼን ነበረው በቃ ምናምን ነገር እንደ እንባ የሚያስቡ ነው ያለው። ያ እንደዛ ነው። ግን ከዛ በኋላ ይሞከር የለም ይሄ ለምሳሌ ሙቀቷ ላይ ቆይቶ ጮቅ ብሎ ቅዝቃዜ ውስጥ ልትጎዳም ትችላለህ። በሄሊኮፕተር አይደለም ለምሳሌ ውስዋስ የሚደረግለት ሆስፒታሊቲ ቆይቺ ነገር ሬሳ በሄሊኮፕተር ቤድስ ምን ሆነ? ሄሊኮፕተር አንተ ለአንድ ተራ ዜጋ አይ ፓይለቶች ውስጥ ምን ሰርተው የሚገርም ጠብደል ብር እኮ ነው የሚከፈላቸው። የሚገርም እኮ ነው። እንደውም ይኸውልህ ከመንገድ ላይ ስትጋጭ እነሱ ናቸው ማንሳት ያለባቸው ማለት ከስንት አንዴ ነው ይሄ ነገር የሚከሰተው። ከኛ አንፃር አስበውና ነገረኛ አይ ከኛ አንፃርማ በጣም ሌላ ሌግጀሪየስ የሆነ አክሲደንት ነው። እንደውም አሁን ያንተ በካምፓኒ እንትን ስለ አንድ ጓደኛችን እንደዚህ ከሚስቱ ጋር ባህር ዳር ሲላይን እየተዝናኑ በመሀል ተወድቅና ይመስለኛል ይሄ ሆዷ ይተረተራል። ከዛ ሄሊኮፕተር መጥተው ወዲያው ወሰዷት፣ ታከመች ምናምን እና ተጨንቋል። እሱ አሁን የሄሊኮፕተር ሂሳብ የምን ሂሳብ ብዙ ሊመጣብኝ ነው ብሎ ተጨንቋልና ከሰው ምናምን ብር ተበዳድሮ ይመስለኛል ብር ምናምን ይዞ አስቀምጦ እሴ 400 ምናምን ብር ክፈል ተባለ። አስበው ኔክስት ነው ሞድቃል አለ ሂሳብ ከሲላይኑ ከቢሽ ዳሩ ቤታቸው ራሱ እኮ የሕክምናው ሳይሆን ያስጨነቀው ሰው የሄሊኮፕተሩ ነው። ምን ያህል እንደ ሀገሩ አስቦት ይሆናል እንደ ሀገሩ እና በሕክምና በኩል ይደርሱላል። አጋኔን ራሱ አሁን ፊልም ላይ ነው የሆነ ሰው አክሲደንት ሲደርስ ቶሎ ፖሊስ ይመጣ ምናምን። እኔ የሆነ ጊዜ ሞተር ነዳ ነበረ ተጋጨው ስነቃ ፖሊስ ነው ያየሁት እና አምቡላንስ ምናምን። ያ ፍጥነቱ ይገርማል በምን ያህል ፍጥነት እንደዚህ እንደሚመጡ። በጣም በዚህ ሰውን የማያመሰግን ፈጣሪውን ሊያመሰግን አይችልም። አንተ ጥሩ ነገርን ስታይ ፖዚቲቭ የሆነ ኤነርጂ ሊኖርህ ይገባል። ያንን አፕሪሺየት ማድረግ አለብህ። ያ ነገር ወደ አንተ እንዲስተጋባ ራሱ ጥሩ ነገርን ማንጸባረቅ አለብህ። በቃ ይሄ በጣም ዋው ነው ማለት አለብህ ጥሩ ነገር ስታይ። በዚህ ኳታር በጣም ልትመሰገን ይገባል በሁሉም ደረጃ። ደስ የሚል ገጠመኝ ነው። የሚገርም ነው የምር። እኔ እንድንጫወታለን ብለን አላሰብኩምና ብዙ ምስጥ አልኩኝ። ደስ የሚል ግን በቃ ካምፓኒ ላይ መመላለስ ምናምን በጣም የሚገርም ነው። በዛ ምክንያት ዋናውን ሰው እያናገርክ ትወጣለህ ትገባለህ አይነት ነገር ነው። አይ ቀይሮ እኮ ይወጣና ነገሮች ተሲል አይ ይመጣና ጥያችሁ ጠፋው አይደል ይልና ባባ መጣው እኮ አፈቃጅ እና እዚህ ጋር ግን አንድ የወሰንኩት ነገር ለሌላም ሰው ሊያስተምር ይችላል ብዬ አሰብኩት። ወጣውና እንዳልኩ 7,000-8,000 ብር ማግኘት የሚቻልበት እያገኘው ነው። ስራውን አግኝቼ እየሰራው ነበር። ነቻሉ ማለት ነው። እንቅልፍ የለውም ስራው። እንቅልፍ የማይኖረው ሲስተሙ ነው እንቅልፍ የማይሰጥህ እንጂ የአሰሪክ ክፉ ሆኖ ምናምን አይደለም። ምክንያቱም ሰውየው ጀስት ኖርማሊ መኪኖች አሉት የሚከራዩ መኪኖች። የበለጠ መኪናውን ገቢ ያስገባለትን ሰው ያው ፒክ አድርጎ ይሄዳል። ሎ ገቢ የሚያመጣውን ደግሞ ያው የማድረግ ይሄ ሲስተሙ ነው ኖርማል፣ አትፈርድበትም ይሄን ቢያረግም ማለት ነው። እና በዛ ላይ ደግሞ በትሪፕ ስለሆነ የሚከፈልህ ትወዳደራለህ እርስ በርስ። በቃ ከትሪፕ ጋር ነው ምን ያህል ትሪፕ ሰራው፣ ምን ያህል ገንዘብ አለኝ ታውቀዋለህ። ስንት ትሪፕ እንደሰራህ ታውቀዋለህ። ስንት ክፍያ ገንዘብህ ስንት እንደደረሰ ምናምን ታውቀዋለህ። ፉክክር ነው። አንተ ከገንዘብህ ጋር ነው ፉክክርህ፣ ከምታገኘው ግቢ ጋር ነው። እና ከሌሎች ደግሞ ከበለጡህ ደግሞ አንተ እንድትወገድ ትችላለህ። ያንንም ከመፍራት ጋር ትወጥራለህ ማለት ነው። በቃ ምርጫ የለህም። እና ከሽማል ነው ምንጭ ነው የባህር አሸዋ ነው ምንጭ ነው። ይሄ መንገዱ በሚሰራበት ሰዓት ነው የምሳይድ መንገድ፣ ወደዛ ይዘን እንመጣለን። እና መንገዱ ላይ አሸዋውን ደግሞ ምንጭ ነው። መኪናው በቻለው ያህል ነው ተጠቅጥቆ ነው የሚጫነው ራሱ። ከዛ ከእንትን ጋር ሚዛን ምናምን ትርፍ ይመጣባል። ኦቨርሎድ ነው ምንጭ ነው ምናምን ምናምን። ቅጣት ስትቀጡ ካምፓኒው ይከፍላል። ነገር ግን አንተ በእንጃ ፈቃድ ላይ ፖይንት ይመጣባል። እና እንቅልፍ እንዲህ የነዳን ምናምን አንዳንዴ እኔ ስገባ መኪናውን ገብቼ አስነስቼ ስንቀሳቀስ አውቃለሁ። ከዛ መድረሴን ነው የማውቀው። በጣም ከባድ ነው። እና በጣም የሚገርመኝ ደግሞ እየሄድኩ እያለ ምናምን ተኝቼ ከዛ ልክ የሆነ መብራት ጋር ስደርስ ነቅቻለሁ ምናምን።
የሆነ መኪኖች በደመ ነፍስ ነው የምትነዳው ማለት እንደዚህ ነው የምትሰራው ስራው። አየሁትና እጅግ በጣም ከባድ ነው። በጣም ሪስክ አለው። ከዛ የሆነ ሰዓት ላይ ይሄን ነገር ማቆም አለብኝ እያሰብኩ ልክ ውሳኔ ላይ ልደርስ ባልኩበት ሰዓት ላይ ተጋጭ በእንቅልፍ ማለት ነው። ወሰደኝ እንቅልፍ በቃ አልቻልኩም። ከዛ ስጋጭ በዛ ወሰንኩኝ በቃ ከዚህ በኋላ ይሄን ስራ ዳግም ላልሰራ ብዬ ምክንያቱም መኖር አለብኝ። ስትኖር እኮ ነው ገንዘቡም እኮ እንጂ በቃ ወሰንኩ ማለት ነው። ሶስትን ወዴት ቤት ጥሩ ነው GWC ፋሚሊ አሁን እዚህ ጋር የወሰንኩትን ውሳኔ አስበው ከ8,000 ብር ገቢ ወደ 2,000 ምናምን ብር ገቢ ጤና ይበልጣል። ጤና ተረጋግተም ትሰራለህ፣ እረፍትም አለ እኮ። ይሄን ውሳኔ መወሰን ቦታው ላይ ሆነ ስታየው ከባድ ነው አይደል? እኔ ወሰንኩኝ እሱ እና ተመለስኩ በቃ ግድ ነው። እና በዚህ ሁኔታ ገባውና እዛው ስራዬን ቀጠልኩ ማለት ነው። ያ እንደዚህ እያልኩ ምናምን ሄድኩበት እላለሁ። እና በተለይ ይሄ ነገር አሁንም ቻሌንጁ ስላለ በእርግጥ አሁን ስራው በጣም ቀዝቃዛ ነው፣ ግን ቢሆንም ግን ይሄ እንቅልፋችሁን እባካችሁ ማለት ህይወታችሁን እናንተ የምትሰሩት ስራ እኔ አሁን ገና ደሞዝ እኮ ነው አስቧል። ደሞዝ ነው ሰርቼ አግኝቼ በማገኘው ደሞዝ ደግሞ ሌሎች ቤተሰቦችን ደጉማለሁ እረዳቸዋለሁ ምናምን ብለህ ነው አይደል ያን የምታደርገው። እንኳን ቤተሰቦቹን መርዳቱ ቀርቶብህ ብትኖርላቸው ይሻላል እኮ አትሊስት አደጋ ላይ ወድቃ አንተ ራስ ተረጂ ከመሆን። ስለዚህ ያን መንገድ የሄደበት ቻሌንጁን የዛ ውስጥ እየተጋፈጠ ያለበት ሰው ካለ ያንን ማቆም አለበት። ከባድ ነው። ጤና ይበልጣል። ዞሮ ለመኖር እንጂ ለመታከም አይደለም የምንሰራው። ስለዚህ አደጋው ከደረሰ በኋላ ከመንቃት ቀድመን መንጨቅ ብሎ እንደዚህ እንደ GWC አይነት ካምፓኒ ማሲገኝ ላጥ እያልክ ማገገሚያ ታደርገዋል። ያ ግን እና GWC በጣም የምወደው ነገር ምክንያቱም አንዱ ዋናው ለዚህ ለቻሪቲ ስራው በጣም ረድቶኛል። ላይክ ከስራ ከወጣህ በኋላ ስራ ሰዓት አለ። ከስራ ሰዓት ውጪ እንደ የግል ካምፓኒ ሰዓት ምናምን ገደብ አያውቅም አይደል? በማንኛውም ሰዓት ይደውልልሃል፣ ይጠራሃል። ሰዓት ገደብ የለውም። ራሱ መውጫ ሰዓት የለውም። ሲመሽ ምናምን ለእንቅልፍ ምናምን የምትገባበት ምናምን ነው የሚሆነው የግል ሲሆን። ይሄ ግን እዚህ GWC ግን ስትሰራ ለምሳሌ 8 ሰዓት ስራ ከሆነ 8 ሰዓት፣ የ10 ሰዓት ስራ ከሆነ 10 ሰዓት ነው። ከዛ ውጭ ያለውን የፈለክበትን ሆንበት ምንም ሆንበት ማንም አይመለከተው፣ ማንም አይጠይቅም። ስለዚህ በነፃነት ለዚህ ለቻሪቲ ስራው በጣም ረድቶኛል፣ አግዞኛል። በዚህ አጋጣሚ እስቲ ስለ ቻሪቲው እናወራ፣ ስለምትሰራቸው ቻሪቲዎች። ኳታር ላይ ብዙ ያው እዚሁ ላይ አሁን ቁጭ ብለን እናወራ በሚል የሰራቸውን ነገር እስቲ ለአድማጭ ተመልካቾቻችን በተለይ በጣም እስቲ የተደሰትክበት ካለ ያው ቲክቶክ ላይ በብዛት ያለው እርዳታዎችን ስታሰባስብ ካሉ ቪዲዮዎቹንም ሼር እናደርጋለን። በጣም የተደሰትክበት ታሪክ ካለ እስቲ ከሱ ብንጀምር ደስ ይለኛል። ማለት እንደዚህ በመስራት ደረጃ በጣም ትልልቅ ስራዎች ተሰርተዋል። ከዛ ይልቅ ግን እኔ እንደዚህ በታሪክ ደረጃ ግን ማወራው ግን ታክሲ ውስጥ ሀፕን ያደረገውን ነው። እሱን ነው እንደ ታሪክ ማወራው። ምንድነው ከጎተራ ነው የተሳፈርኩት። ኢትዮጵያ እያለው ነው እና ተሳፍሬ ወደ አብዮት አደባባይ እየሄድኩ ነው። ከዛ ታክሲው ጋቢናን የተቀመጥኩት ከጀርባዬ ልጅ አዝላ የተቀመጠች ሴት አለች እና ከጎኗ ደግሞ ለተቀመጠችው እዛው ታክሲ ውስጥ ላገኘቻት ሴት ነው እና ትነግራታለች። እና ሎንግ ታይም አጎ ባይ ዘ ወይ የረጅም ጊዜ ነገር ነው የምነግራችሁ፣ በጣም የረጅም ጊዜ። እና ይገርምሻል አለቻት፣ ኮብልስቶን ሰርቼ 70 ብር አጠራቀምኩ። ከዛን በ70 ብሩ ማስታጠቢያ ይሄ ምናምን ፕላስቲኮችን አውጥቼ መሸጥ ጀመርኩኝ። ከዛ ጥሩ እየሰራው ነበር፣ ልጆቼንም እየረዳው ምናምን ነበረ። ግን ቀበሌዎች መጥተው ወሰዱብኝ ድንገት ምናምን አለቻት። እና ታዲያ እንዴት ሆንሽ ምናምን። አሁን ከዛ በጣም ተቸገርኩኝ እና አሁን እኔ ደግሞ ያንን መቸገሬን ያዩ ብዙ ሰዎች ፊት ለፊትሽ ሚካኤል አለ ለምንድነው ወጥተሽ ማትቀመጪው ይሉኛል። ሰው ይረዳሻል፣ እዛ ቁጭ በይ፣ የሆነ ነገር ጨርቅ ነገር ዘርግተሽ ምናምን ቁጭ በይ ይሉኛል። እኔ ግን እንደዛ ማድረግ አልፈልግም። እሺ ታዲያ ምን ተሻለሽ? ምን ልታረጊ ነው ስትላት፣ አንድ ሰው ነበረ እስቲ እንደው ካበደረኝ 70 ብር እንዲያበደረኝ እንደጠይቀው ነው። ካበደረኝ ተመልሼ ያንኑ ላስቲክ አውጥቼ
መሸጥ እፈልጋለሁ እና መስራት እፈልጋለሁ ምናምን አለች። የሚያወሩት ነገር በሙሉ ጆሮዬ ውስጥ ቁጭ ብለህ እየሰማሁ ነው። ዞሬም አላየኋትም። ከዛ የሆነ ሰዓት ላይ ብቻ እንደዚህ ነገር ብዬ ሳያት ልጅ አዝላለች ምናምን የሆነ የተጎሳቆለ ፊት ነው ምናምን ነገር እና ከዛ ኪሴ ስገባ የሆነ ብር አገኘው ማለት ነው። ሳወጣው 100 ብር ነው። ከዛ እንደዚህ አርኩና እጅና ዙሬ እናት ምናምን አልኳትና እንደዚህ ሰጠዋል። ስሰጣት ማመን አትችልም። የሆነውን ብድግ አለች። መኪናው ሚኒባሱ አስበው መታቱላ ብድግ ብላ ስትቆም ምናምን ማለት ነው በደስታ መኪናው እየደም ብድግ አለች፣ ቁጭ አለች ምናምን የሆነ በቃ የሆነ ነገር ከሰማይ የወረደላት ምናምን ነው የምትመስለው። ትልቅ ነገር በቃ ለሷ በጣም ትልቅ ነገር ነው፣ ግዙፍ ነገር ነው ምናምን። እንዴት ብዬ ልበል እና ልሳማ እንዴ ምናምን አለች። እናቴ ምንም አያስፈልግም በቃ ዝም በላይ በቃ አውርደኝ 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 ምን ልሰራ ሄዳለሁ እኔ በቃ አሁን ወደ ቤቴ ልመለስ፣ ቀጥታ ወደ እንትኑ እናወጣለሁ፣ ግን እኮ መልስም አለኝ እኮ ምናምን ትላለች ደግሞ መልሳ። ከዛ እንደዛ ምናምን ነገር ብላ ነው ወረደች ምናምን። እኛ ሄድን እዛ ቤት አደባባይ ላይ ወረደን። ከዛ ወደ ጦር ኃይሎች መሄድ አለብኝ። ከጦር ኃይሎች ደግሞ 18 መያዝ ይኖርብኛል ታክሲ ማለት ነው። ከዛ ወደ ጦር ኃይሎች ልገባ ስል ኪሴ ምንም የለኝም፣ የታክሲ የለኝም ማለት ነው። በምን ልሳፈር? ከዛ ፊል ያረኩት ነው በቃ የዛ ሰዓት የተሰማኝ ስሜት የሆነ ለምሳሌ እንደዛ አሁን ቢሆን ቢያንስ የታክሲ ባስቀረስ ምናምን ሊሆን ይችላል አይደል ሊሰማህ የሚችለው፣ ግን እንደዛ አይደለም። ምንም ሳይኖረኝ ነው የሰጠሁት አልኩና አልኩና ልክ እንደዚህ አልኩና እሰይ እንኳንም ሰጠኋት። በጣም ደስ አለኝ ምናምን ፕራውድ አረኩ ምናምን። የሰማት ጆሮ አይደለም ልብህ ስለሰማ ስለ ታክሲ የማትጨነቅ አልጨነቅም። ከዛ በጣም ደስ አለኝ ምናምን። ከዛ በእግሬ የተወሰነ ለመሄድ ሞክርኩኝ። እስከ ስቴዲየሙ ብቻ ተሻግሬ አልቻልኩም። ከዛ ታክሲ አስቁመህ ደግሞ ዱቤ አትጠይቅም። የሚቆምበት ቦታ ላይ ጠበቅኩና ልክ ሲቆም ጦር ኃይሎች ላይ ሱቅ በር ላይ ታወርደኝና ከዛ ስልኬን አስይዤ ብር እሰጥሃለሁ አሁን ግን ብር የለኝም ታደርሰኛለህ ስለው ኧረ ጀለስ ነይ ግቢ ምናምን ነገር እንዲህ ሌሎቹ እኮ ልክ ገብተው ብር ከሌላቸው ክፈሉ ሲባሉ ቆይ 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 እያሉ መጨረሻ ላይ ከፍያለሁ ብለው ነው የሚገግሙት። እንደዚህ ምናምን ነጭ ነጩን ምናምን ብለሽ ምናምን ኧረ ይመችሽ ምናምን ነገር ሆነስት ለተናገር ግቢ ምናምን ጣጣ የለውም እዛ ትሰጠኛለህ ምናምን። ከዛ ገባና እዛ ደርሰን ልክ ወርጄ ልሰጠው ወደ ሱቁ ሮጬ ሲሄድ አባ ይመችሽ ብሎኝ ነካው እሱ ማለት። እዛ ዞር ስል ደግሞ የሰፈር መኪና ምናምን ክላክስ አደረገልኝ ራሱ። ከዛ የት ነህ ምናምን ነው በባዶ እግርህ ምናምን ማለት እና መኪና ለምን አላስክም ምናምን አልገዳለኝ ማለት ነው የመስሪያ ቤት መኪና ስለነበረኝ ምናምን። ከዛ በቃ ወደ ሰፈር ወሰደኝ አልኩትና ወደ ሰፈር ወሰደኝ። ይሄ ከአይምሮዬ መቼም አይጠፋም። ትልቅ ታሪክ ይሄ ነው እንዳልኩ ነው። በጣም በሚሊዮን የሚቆጠሩ ስራዎች ተሰርተዋል ማለት ማስተባበሮች ማለት ነው። ኢትዮጵያ ላይ አንዲት እህታችን የካንሰር ታማሚ ነበረች እና የማህፀን ካንሰር ታማሚ ታይላንድ ሄዳ እንድትታከም ከ5 ሚሊዮን በላይ የኢትዮጵያ ብር አሰባስበን ልከናት ታክማ መታለች ምናምን። እንዲሁም እዚህ ከዚህ ውጪ እዛ ኢትዮጵያ በቋሚነት የሚረዱ ምናምን የተለያዩ ቻሪቲዎች ነበሩ። እነሱ ላይ አመራር እስከመሆን እንዲሁም ደግሞ በማስተባበር ዙሪያ በግሌ ደግሞ የተለያዩ ስራዎች በየጊዜው በሚሰሩ ስራዎች ማለት ነው ተሳተፍ ያለው። እዚህ ኢቭን ከወለጋ ሰዎች በተፈናቀሉበት ጊዜ፣ ከትግራይ በተፈናቀሉበት ጊዜ፣ ከጋምቤላ በተፈናቀሉበት ጊዜ ኢቭን ከዚህ እኮ ልብስ አልባሳት የሆነ ጊዜ ላይ ዘመቻ ታስታውሰዋል። ልብስ አሰባስቤ ምናምን ልክ ያለው እና ወሎ አካባቢ የሰፈሩ ነበሩ የተወሰኑት ላይ እንደውም ቤት እንዲሰራላቸውም ማድረግ ችለናል። አልሐምዱሊላህ ሰርተናል። በሆነ ሰዓት ላይ ያው እርዳታ በምታሰባስቡበት ሰዓት ቲክቶክ ላይ ሲዘዋወር ያየሁት ነበረ። ያው በተቻለ መጠን ቲክቶክ ላይ ነው የምናየው የእርዳታውን ሲሰበሰብ እና እንደ ጉበት ታማሚ ነበረች ይመስለኛል ህፃኑ ልጅ እና ከእናቴ ወደ ልጅ ምን አይነት ታሪክ ነበረ እዚህ ስለሱ አጫውተን። እንግዲህ ብዙ ያልሰሙት ሰዎች ይኖራሉ ብዬ እንትን በሰዓቱ ትንሽ ይከብዳል። ብሩም በጣም ብዙ ነበረ። እስኪ ስለሱ አውራን። ያ እሱ ልጅ ማለት አጋጣሚ ምንም አይነት ነገር እንትን አንልም ብለው ማለት ከተነገራቸው በኋላ
ተስፋ ቆርጠው ነበረ በሰዓቱ ማለት ነው ወላጆቹ። ከዛ እሷም ልጁን ማስታመም ነው የያዘችው፣ ስራ ትታለች ምናምን፣ በቃ ቤት ይዛ ነው የተቀመጠችው። እሱም ታክሲ ነበር የሚሰራው። የታክሲውም ስራ በልጁ ምክንያት ያው ብዙ እንትን ከማለት እና በዛ ላይ የሰው ታክሲ ነው ይዞ የነበረው ምናምን እና በቃ ልጁን እንትን ማለት አልቻሉም ማለት ነው። ሰርፋይ ምንም እንትን ማድረግ የሚችሉበት አቅም አልነበራቸው። እና ልጆች ጠሩኝና እባክህና እስቲ ያቸው እንደዚህ አይነት ነገር አለ ምናምን ነገር አሉኝ። ከዛ እሺ ብዬ ቤት ሄጄ ያየኋቸው ሳያቸው እንደዚህ ነው። ከዛ እሺ በቃ ችግር የለውም ኢንሻአላህ አላህ ያሳካዋል፣ እኛ ደግሞ የምንችለው እናደርጋለን በሚለው ተጀመረ። ከዛ ያንን ማስታወቂያ የመጀመሪያውን ማስታወቂያ ሰራ ነው። የመጀመሪያውን ማስታወቂያ ላይክ ሰዎች በደንብ ፊል እንዲያደርጉት አድርገን ሰራ ነው ማለት ነው ማስታወቂያውን። ከዛ ሰዎች በደንብ ተሰማቸው ያ ነገር ሲያዩት ምናምን፣ ሁሉም ሰው ደነገጠ ማለት ነው። ህፃን ልጅ ነው፣ ጉበቱ ሙሉ ለሙሉ ዳሜጅ ሆኗል፣ መቀየር አለበት፣ መለወጥ ሙሉ ለሙሉ ጉበቱ ወጥቶ በሌላ መቀየር አለበት። ያ ጉበትም ደግሞ መቀየር የሚችለው ከእናቱ ነው፣ ከእናት ብቻ ነው። የእናትነቱን እንትን አስበው፣ እናት ናት፣ ልጇ ታሞባታል፣ እንደገና ደግሞ ጉበቷን አካሏ ነው፣ ከወለደች በኋላ ደግሞ አካሏን ቆርጣ ትሰጠዋለች እንደገና ሰርቫይቭ እንዲያደርግ። በዚሁ አጋጣሚ የእናት ውለታ በጣም በጣም ምን ያህል እንደሆነ መግለጽ እንኳን ይከብዳል ማለት ነው። እና ይሄ ነበረ እና እናቱ ይህንን ነገር ለማድረግ ዝግጁ ሆና ሳለ ግን ደግሞ በአቅም ምክንያት ማድረግ አልቻለችም ነበር። እና ከዛ ማስተባበር ጀመርን ማለት ነው። ሌት ተቀን ይህንን ስራ መስራት ጀመርን፣ ወጠርን በደንብ። ሰው ደግሞ በጣም ደስ የሚል ነበረ ምላሹ፣ ጥሩ ሪያክተር። በጣም የኳታርን ህዝብ በዚሁ አጋጣሚ ማመስገን እፈልጋለሁ። አበሻው ነው አይደል? አበሻው በኳታር የሚኖሩ ኳታርን ክሊር እንድታረገው ነው። እንትኖችም አሉበት አረቦችም እንዲህ በጣም በሚገርም ሁኔታ ያው አበሾቹም ያስረዷቸዋል ያለው ሁኔታ። አንድ ኳታሪ ምን እንዳደረገችን ነገር በጣም ነው ያስደነገጠ። ማስታወቂያውን ከሰራ ነው በኋላ አንዲት የእንትን ልጅ ናት ቤታቸው ምሰራ ጉዳዩን አሳይቻቸው ምናምን ቪዲዮውን ምናምን። ከዛ አገናኝኝ ጥሪያቸው ምናምን ነገር ወይም አገናኝኝ አላት። ደወሉ ማለት ነው ያው በስልኩ። ከዛ ደወሉ፣ እኔና አባትየው ተያይዘን ሄድን ማለት ነው። ሄድን፣ ይሄ ሉሉ ነው አይ ቲንክ ገራፋ ያለው እዛ ነው የጠሩን። ምን ቢያደርግ ጥሩ ነው 30,000 ሪያል አውጥቶ አስደነገጠን። በጣም ነው የደነገጠ። ኳታሪ ነው። ከዛ ምን ያህል ነበር የተጠየቃችሁት ያኔ? 150,000 ሪያል ነው የሚፈለገው። ኦኬ 30,000 ሪያል ነው አውጥቶ የሰጠን። ከዛ መጀመሪያ ግን ደስ የሚለው ነገር እንትን ጠየቀን ማለት ነው፣ ማስረጃዎችን ጠየቀን። ሪል ነው ወይስ ስካም ነው የሚለው ነገር ጠየቀን፣ ያሳየ ነው ምናምን። ከዚያ በኋላ 30,000 ሪያል አውጥቶ ተሰጠን። በረከቱን ወሰደ ማለት ነው፣ አፈሰ። እዛ ይሄንን ወተን ስንነግራት ሰርፕራይዝ ነው ያደረግናት እና እናትየው በደስታ ለቀሰች። እሱም ቪዲዮ አይ ቲንክ ሰርቼው ነበር። እሱንም ቪዲዮ ከተቻለ አታች ማድረግ እንችላለን። ይቻላል። ምናልባት ያላዩት የእነሱንም ፍቃድ ምናምን ግን ከነሱ ከደስታቸው በላይ የለም። ስለዚህ ያው ግን እንደ እንትን ተጠይቆ ያላዩ ተመልካቾችም ሊኖር ይችላል። ለሌላም ቻሪቲ ስራ ቢኖር ኳታርም አንድ እንደዚህ ከባድ ነገር ታስቦ የተሳካ መሆኑን ማየት አለባቸው። ገብቷል። ሃፒ ኢንዲንግ ስለሆነ ቢታይ ያኮራል እንጂ ሌላ ምንም እንትን የለውም። በዛ መልኩ አስደሰተን እና ብሩ በጣም ከምንጠብቀው በላይ በፍጥነት ነው የተሰራው። ገንዘቡን ስንሰበስበው ደግሞ በጣም ይሄ መጥፎ ስሜቶች እንዳይፈጠሩም ሆነ ይሄ ጥርጣሬዎች እንዳይኖሩ ምን አደረግን? እኔ በፍጹም ገንዘብ ጋር እንዳልደርስ መንገዱን ዘጋሁት። መጀመሪያው ነው እኔ ገንዘብ አልሰበስብም፣ እኔ ጀስት የማስተባበሩን ስራ ብቻ ነው የምሰራው። ገንዘቡን የሚሰበስበው አባቷ ራሱ የልጁ አባት፣ የህፃኑ አባት። ስልክም ደግሞ ምን በት ነው የኔን ሳይሆን የኔ በማስተባበሩ ብቻ ነው። ገንዘብ ግን ሰብሳቢ የሚለውን ስልክ ግን ያባት ነው። ያምርት ስራ ነው። ያንን አድርጌ እንደዛ ነው አድርጌ የለቀኩት። ቀድመ መዝጋት አሪፍ። ዘጋው። ምንም አሉባልታም አይመጣም፣ ምንም ተቃውሞ የለም። በትክክል ምንም። ከዛ በጣም ደስ በሚል ሁኔታ ተጠናቀቀ። አልহামዱሊላህ
ደስ በሚል ሁኔታ። ከዛ ሄዱ ማለት ነው። ሲሄዱ ማሸኛኘት አድርገን በምን ያህል ጊዜ ሞላ ይሄ ነገር? በጣም በአጭር ጊዜ ውስጥ አይደለ? በጣም በአጭር ጊዜ አይ ቲንክ ወር ከምናምን። በጣም ይገርም። በጣም ሊያውም በዚህ ወቅት አሁን አብዛኛው በስራ ችግር እየተሰቃየ ባለበት ወቅት ላይ አየህ፣ አንዳንዴ እግዚአብሔር ፈጣሪ እንትን ሲለው እንደዚህ ነው። ቅዳን ሲልህ ብዙ ሰው ያሰማራላል በጣም በራስ እና ሲሄዱ ማሸኛኘት አደረግንላቸው። ከሸኘናቸው ከሄዱ በኋላ ከዛ ድጋሚ ብር አነሳቸው ማለት ነው። ማለት ጭማሪ ተፈለገ። ጭማሪ ብር ተፈለገ ማለት ያው ሕክምናው ታውቃለህ፣ የሕክምና ነገር ሲጀምር የሆነ ነገር እንትን የሚጨምረው ነገር አለ። ጭማሪ ነገር ተጠይቆ ነበረ። ያን ጭማሪው ብር ላይ ግን የተሳተፉት እነ ፍቄ ናቸው። ፍቄ ኖርዌይ እነ ተሱ ምናምን ማለት ነው። እነሱ ናቸው የተሳተፉት በጭማሪው ብር ላይ ማለት ነው። ከዛ በዛ መልኩ ተሰራ ስራው፣ ተጠናቀቀ። በደስታ ተመለሱ እና ከልጆቹ ጋር አብረን ተጫወትን እላቸዋለሁ። በጣም ደስ ይላል። ግን በዚህ አጋጣሚ ብዙ ሰው እንደመሳተፉ መጠን ማመስገን የምትፈልጋቸው ማለትም አሁን ለአንተ ለዚህ ዓላማ ግብ እንዲመታ የእናትም የአባትም የህፃኑም ልጅ ሀሳብ ከላያቸው ላይ እንዲነሳ ላደረጉ አብሮ የተሳተፉ የምታመሰግናቸው ካሉ በዚህ አጋጣሚ ስማቸውን እየጠራ ክሬዲቱን ቢሰጥ ጥሩ ነው። ኦፍኮርስ በኦንላይን ከምናደርገው ስብሰባ በተጨማሪ በአካልም የአዳራሽ ፕሮግራም አዘጋጅተን ነበረ። አፍሪካ አንበሶች ራሄልን በጣም ነው ማመሰግነው። አዳራሽን ናና ደወልኩና እንደዚህ ያስበናል እና ቦታ እንፈልጋለን ስላት፣ ኧረ ቤትህ ነው ችግር የለውም ለእንደዚህ አይነት ለበጎ ስራ እዛ ነበር የላይቭ ፕሮግራም ብር ሲሰበሰብ የነበረው። ላይቭ ማድረግ ነው፣ በሁለት መልኩ አድረግ ነው። በኦንላይንም ገባን እዛው፣ በአካልም ደግሞ ጨረታ ምናምን ነገሮች ነበሩት። በዛ መልኩ አድርገን ጨረታው ምን ነበር? ያ እሱ እንደነበረ ቴንኪው እሺ ስላስታወስከኝ። ስዕል የምትስል ልጅ አለች፣ መቅደሲውን ትዕግስት አላቅም ስሟን ረስቼዋለሁ፣ ይቅርታ። ግን ከተሳሳትን ይቅርታ። እንግዲህ እኛም ስዕልን የምትስል ልጅ እንዳለች በፎቶም በመልክም ማቃታለች፣ በስሙ አላቅም በዚህ አጋጣሚ እና እጅግ የከበረ ምስጋናዬን ላደርስልሽ እፈልጋለሁ። ለጨረታ የማቀርበው ስዕል እፈልጋለሁ አልኳት ደውዬ። ከዛ ስላት ምንም ችግር የለም ናና መርጠው ውሰዳለች። ከዛ እኔ ደግሞ መምጣት አልችልም፣ በሰዓቱ መሄድ አልችልም ነበር እና መምጣት አልችልም ስላት ምንም ችግር የለም ፎቶዋን እያነሳው ልክላለሁ መርጠው ውሰዳለች። በጣም የተባበረችኝ በጣም በብዙ ነገር። ከዛ በጣም ቀና ናት። ከዛ ፎቶዎቹን አንስተላከችልኝ፣ መረጥኩና ይሄኛውን አልኳት። ከዛ የመረጥኩላትን ሰው ላኩኝ፣ አንስታ ሰጠቻቸው፣ ይዘውልኝ መጡ ማለት ነው። ከዛ አሽገነው አስቀመጥነውና እሱን ነው በጨረታ መልክ ያቀረብ ነው። 5000 አካባቢ ይሆናል ይመስለኛል፣ እርግጠኛ ባልሆንም በዛ ልክ ነው ያ ጨረታ የተሸጠው እንትኑ ስዕሉ። እሱንም እንዳልኩ ገንዘቡን ግን ስንሰበስበው እሱ አባትየው ቁጭ ብሎ የሚቀበለው እሱ ነው እንዲቀበል የምናደርገው። እንዳልኩ ብሩ በፍጹም እኛ ጋር እንዲደርስ አናደርግም። ጥሩ እርምጃ ነው። 100% ታማኝነቱን በቃ ግልጽ ያደርጋል። ለአንተም ስራ ይቀንስልሃል በጣም እንጂ በጣም መድረስ ያለበት ሌላ ምንም ኤጀንትም ምናምን አያስፈልግም። የሚረዳው ቀና ልብ ያለው ሰው ብሩን ይልካል፣ የሚደርሰው ታማሚው ጋር። ስለዚህ አባት ነው፣ እናት ናት። ስለዚህ ለዛ መሰለኝ ግን የፈጠነውም ሁሉም ነገር። ከዛ በዛ መልኩ ሆነ። እሱን ይሄ በጣም ደስ ይለኛል። ኳታር ላይ ጨርሰው ድናው ምናምን መጡ። ልጇም በምን ሁኔታ ላይ ነው? በጣም ደህና ነው፣ በጣም በጥሩ ሁኔታ። እሱም ሲመጡ መተውም እኮ ቪዲዮ ሰርተናል። እሱንም ተሰርቷል። በሰላም ከተመለሱ በኋላ መመለሳቸውን ምናምን ቪዲዮ ሰርተናል። ላላዩ እንግዲህ ተመልካቾቻችን በከፊል ትንሽ ሼር ካገኘን ሼር እናደርጋለን። እቺን ቀኗ ሳሊዋንም በጨረታ የተሸጠውን ስዕል ስሟን አስገብተን ወይ ጠይቀን አታች እናደርገዋለን። ግን በጣም ደስ እርካታው እንዴት ነበር አንተ ላይ ሰጠ ነገር? ከተገለጸ ታምሜ ነበረ በሰዓቱ ማለት ነው። በቃላት መግለጽ የማልችለው ህመም ታምሜ ነበር። ከዛ ልክ የሆነ ሰው የሆነ ነገር ባለ ቁጥር የሆነ ብሩ የሆነ ያህል በደረሰ ቁጥር ተስፋዬ እየለመለመ አሚን። እነሱ አይደሉም የታመሙት ማለት ትችላለህ። ማለት መግለጽ የማትችለው ህመምህ ሰው ማያይልህ ህመም ታምሜ ነበር እኔ። ልጁ በቃ ድኖ እስከማይ ድረስ ማለት ነው። ልክ
ሂዶ በቃ ታክሞ ይሄ ነገር ተሳክቶ ታክሞ ሲመለስ የተሰማኝን ስሜት በምን ቃል መግለጽ እችላለሁ? ምንም የለኝም፣ ቃል የለኝም። በጣም ደስ ይላል። ክፍያው ሜንታል ሳቲስፋክሽን ያ ቀረፍት ያለው እንትን ነው። በቃ ላይክ ሰው መሆን የሚሰማኝ እንደዛ አይነት ነገር ሳይ ነው ሲጀመር። በቃ ለካ ሰው እንደሆንኩኝ የሚሰማኝ ለምኖርለት የተፈጠርኩበት አላማ የሚገባኝም እንደዚህ አይነት ነገሮችን ሳሰብ ነው። ራሱ ሰውን ዝም ብሎ ተወልዶ አድጎ መሞት አለበት ብዬ አላምንም። አትሊስት የሆነ ነገር የሆነ ነገር በራሱ መንገድ የሆነ ሁሉም ሰው ተመሳሳይ መሆንም የለበትም። ሁሉም የራሱ መክሊት አለው። የራሱ የሆነ ነገር ግን ተጽዕኖ ፈጥሮ መፍጠር አለበት። የተጽዕኖ ጉዳይ ተጽዕኖ ሲባል ግዴታ ፌመስ መሆን ወይ በአለም ህዝብ ላይ ምናምን ላይሆን ይችላል። በዙሪያ ላይ በሶስት ሰዎች ላይ ሊሆን ይችላል። በጎ ተጽዕኖን ማሳረፍ ከቻልክ you are the man man። እውነት ነው። አሁን በዚህ ዘመን እኮ ጭራሽ እንኳን በጎ ማድረጉን ተው በጎ ሊሰሩ የሚሰሩት ሰዎች ላይ ራሱ እንቅፋት አለመሆን ራሱ ትልቅ እርዳታ ነው። ዱላው ብዙ ነው አለ እንቅፋት አለመሆን ራሱ እሱም ራሱ ትብብር ነው። ከቻልክ ካልቻልክ መንገድ ባትዘጋ ብዙ አሁን ቲክቶክ ላይንም ሶሻል ሚዲያ ላይ በብዛት የምናየው ልርዳ ብሎ ይነሳል ሰው፣ ነገሮች ይቀየራል። ሌላ አሁን የምናየው በቃ እኛም መድገም ስለሌለብን ብዙ ቅጥቅጥ ያለ ነገር አንዳንዴ ደግሞ በትክክልም እየሰራ ስም ያውጡላል ሌባ ብሎ በቃ ያሰናክሏል። ግን ደስ የሚለ ነገር እንዳልከው ነው። ብዙ ጊዜ እንደዚህ አይነት ነገር ይኖራል። ግን ኳታር ላይ ይሄንን ስራ ስሰራ እንደዚህ አይነት ይሄ ቻሌንጅ አጋጥሞኝ አያውቅም። ሰው በጣም ፖዚቲቭ ነው የኳታሩ የሚቀበለኝ። እኔ እንደዚህ አይነት ነገሮችን በምሰራበት ሰዓት በጣም ፖዚቲቭ በሆነ መንገድ ነው የሚቀበለኝ። ግን ደግሞ እኔ ለምሳሌ ሳስተባበር ለምሳሌ የሆነ ነገር አስተባብራለሁ ብዬ ሳስብ ማስተባበር ሰዎችን አይደለም የምጠይቀው፣ ቀድሜ ራሴ ያረጌ ነው። ከዛ በኋላ ሰዎች ተጨማሪ ነገር የሚያግዙ ነገር እንዲያግዙ የምጠይቀው እንጂ የምችለውን ያህል በራሴ ነው ማለት ነው። ሰው እንዳቅሙ አንተ መጀመሪያ መነሻው ከሆንክ ከዛ ሌላው ይከተላል። እንደዛ ነው ማለት። ግን ደስ ይላል። እኔ አሁን የኳታር ህዝብ ላይ አሁን እንደ ሁሉም የሚኖርበትን ሀገር ነው አይደል የሚናገረው። ችግር ላይ ሆኖ እንጂ ሰው አይቶ ዝም የሚል አይደለም አብዛኛው ማለት ነው። እና በብዛት ሊመሰገን ይገባል ማለት በኳታር የሚኖር ኢትዮጵያዊም ኤርትራዊም እንዲሁም እዛ ሌሎች ዜጎችም ከረዱ የነዚህ ኢትዮጵያውያንና ኤርትራውያኖች ሜንሽን ስለሚያደርጓቸው ስለሚነግሯቸው ስለሆነ ሁሉም በቀና መንፈስ ስለሚተባበር ነው እንግዲህ ነገሮች የሚስተካከለው። በቀጣይም እንግዲህ በእንደዚህ አይነት ነገሮች ሲኖሩ ሰው ትብብሩን እንደዚሁ እንዲገልጽ አንድ ደስ የሚል ስራ ነው ይሄ ራሱ። መጀመሪያውም ያስደስታል፣ መጨረሻውም ያስደስታል። ከምንም በላይ ደግሞ እንዲህ አንዳንዴ ወጣት ላይ ምናምን ትንሽ ጨከን ልል ይችላል እንደኔ አረጋውያንና ህፃናቶች ላይ እኔ በጣም ሴንሲቲቭ ነኝ እና ይሄ ልጅ ደግሞ የተረዳው ልጅ ህፃን ልጅ ስለሆነ የእሱን መቦረቅ ስታየው ምን ያህል ደስታ እንደሚፈጥርባት አስበዋል። ሁላችን በየራሳችን ልጆች ስታየው ነው የሚገባና ያው ለእናትየዋም እንኳን ፈጣሪ ረዳት፣ ለአንተም እንኳን በበረከት ጎበኝ። ይሄ በረከት ነው ገብቷል። በጉብዝና ወራት የሰራው ስራ አሁን አይደለም የሚጠቅም ገና አንተን የሚጠቅም ሰዓት አለ። ለዛ እንግዲህ አላህ ያርግልህ ነው በልጆች ወደፊት በምታፈረው ይክፈል። በጣም ደስ ይላል። ፕሮግራማችን አሁን እንዲህ እያለ እየቀጠለ ነው። በመጨረሻም የተገባደደ ነው እንጂ ማስተላለፍ የምትፈልገው መልእክት ካለ በዛው አያይዘ ደግሞ ስለ ፕሮግራማችን ጥሩ የሚሆን መስተካከል ያለበት አስተያየት ካለ መድረኩን ተጠቀምበት። ፕሮግራማችሁ ላይ አንድ ቅር ያለኝ ነገር አለ። እሱም ምንድነው አልፎ አልፎ ብቻ ነው የምትሰሩት። ቶሎ ቶሎ ሰሩ ማለት በጣም አሪፍ ነው። የምሬ ነው። ቱ ቢ ኦነስት አሪፍ ነው። ምክንያቱም ያው አሁን ኳታር ላይ ይሄንን ስራ ታውቃላችሁ እኔ ጀምሬው ነበር ግን አልገፋውበትም፣ አልተመቸኝም፣ ብዙም አልቀጠልኩበትም። ግን የእናንተ ደግሞ በጣም ፖድካስትም ስለሆነ በጣም ያምራል ማለት አሪፍ ነውና በጣም ወሳኝ ነው። ብዙ ሰው ኢንጆይ የሚያደርገው ነገር ነው የሚሆነውና በዚሁ አጋጣሚ በተለይ ኳታር ያላችሁ ኳታር ብቻ አይደለም ሌላም ቦታ ያላችሁ ደግሞ ስለ ኳታር በደንብ ብዙ ነገር እንድታውቁ ከፈለጋችሁ ሰብስክራይብ አድርጓቸው። በደንብ ቪዲዮዎቻቸውን ቫይራል እንዲወጣ አግዟቸው በምትችሉት ነገር ሁሉ። በጣም በነገራችን ላይ
ኤሉማን በጣም ነው በዚሁ አጋጣሚ ላመሰግን እፈልጋለሁ። በጣም ፖዚቲቭ ቴንክ ዩ ብራዘር። ቴንክ ዩ ሶ ማች የምሬ ነው። በጣም በብዙ እኔም በምሰራቸው በአንዳንድ ስራዎች ላይ ምናምን እንደዚህ ነገር ተባበረኝ ስለው ይሄ በበጎ ስራዎችም ሆነ ምናምን አንዳንድ የቀረጻ ስራዎች ምናምን በሚኖሩኝ ሰዓት በጣም ብዙ ነገር ያግዘኛል እና ኢቭን እንደውም በጣም የሚማረርብኝ ነገር አለው። የሆነ ሰዓት ላይ እባክህን አለኝ፣ እባክህን እንደዚህ አይነት ስራዎችን በምታስተባብር ሰዓት ደውልልኝ፣ አሳውቀኝ፣ ለእኔ እኔ በምችለው የሆነ ነገር እንድሳተፍ አድርገኝ እባክህን ሲለኝ ነበር እና ደጋግሞ ጠይቆኛል እና ቴንክ ዩ ሶ ማች። ምርጥዬ ኮሊክ ይላል። ኮሊክ ሌሎች ማመስገን የምትፈልጋቸውስ? ማመስገን የምፈልገው ሁሉንም የኳታርን ህዝብ ማመስገን እፈልጋለሁ። ምክንያቱም እንደዚህ አይነት ነገሮች በሚመጡ ሰዓት እንዳልኩ ትንሽ ነገር ነው፣ የኔ አቅም ብዙ አይደለም እና ትንሽ ነገር ነው ምችላትን ነገር አድርጌ ከዛ በኋላ ግን ወደ ሰው በነገራችን ላይ ወደ ሚዲያ ማወጣው ራሱ የምሰራውን ነገር ሚዲያ ማወጣው ሌሎች ሰዎች ጨምረው እንዲሰሩበት በዛ ጉዳይ ላይ እንዲሰሩበት ወይም ለምሳሌ የሆነ የሚረዳ ሰው አለ እንበላል ያ ሰው ደግሞ እንዲረዳ ሌላም ሰው እንዲረዳው ከፈለኩኝ አንድ ሁለተኛ አሁን እንደምታየው ህዝቤ የሆነ ልክ ቫይረስ በሚመስል መልኩ የሆነ ነገር ተሰራጭቶበታል ማለት ላይክ የሚያደርገው ምን እንደሆነ አያውቅም፣ ፎሎ የሚያደርገው ማንን እንደሆነ አያውቅም እና ፖዚቲቭ ነገሮችን እንደዚህ የበጎ ስራዎችን ወይም ደግሞ ቁም ነገር ያላቸው ነገሮችን ፎሎ አያደርግም፣ አይከተልም፣ ጭራሽ አይከተልም። የሚከተለው ተሳዳቢ የሆኑ ሰዎችን፣ እናት የምትሰደብበት የምትዋረድበት፣ አባት የሚሰደብበት፣ ብሔር የሚሰደብበት፣ ሰው በብሔር በጣም አስከፊ ወደሆነ ጉዞ እየሄድን ነው። በነገራችን ላይ ይሄ ብሔር ስል ደግሞ ስለ ዘረኝነትን በተመለከተ ስለ ዘረኝነት ያለንን እይታችንን ትንሽ ማጥራት ያስፈልገናል። ለምሳሌ ኤሉማን በቃ ስሙን ማንነቱ የራሱ ነው አይደል? ከዛ እኔ እሱን ከቤ ብዬ ስጠራው ኖ አይ እኔ ኤሉ ነኝ ሲል ለምን ኤሉ ነኝ አልከ ብሎ ዘረኝነህ ካልኩት እኔ እሱ ሳይሆን ዘረኛው እኔ ነኝ ዘረኛ ወደዛ መውሰድህ። አዎ ምክንያቱም ማንነቱ ነው። ለምሳሌ እኔን ውሰደኝ፣ እኔ የስልጤ ብሔረሰብ ተወላጅ ነኝ ካልኩኝ ይህንን በማለቴ ዘረኛ ነህ ካልከኝ እኔ ሳይሆን ዘረኛው አንተ ነህ። ምን ላድርገው? ልፋቃው ነው ወይስ ምን ላድርገው? ችግሩ እኔ ዘረኛ መሆነው መቼ መሰለ? እኔ ከኔ ብሔር ውጭ ያለውን ሳንቋሽሽ፣ ከኔ ብሔር ያለው ውጭ ያለውን የኔን ብሔር ከሌላው የተለየ አድርጌ ከፍ ሳደርግና ሌሎቹን ስንቅ ኢቭን ማሞገስ ጥሩ በጥሩ ነገር መግለጽ የኔን ብሔር አንተ እንድታቀው ያደርጋል እንጂ ዘረኝነትም አይደለም። እሱም ዘረኝነት የሚሆነው እንዳልኩ ነው። የኔን ከፍ አድርጌ የኔ ካንተ ይበልጣል ስል ያንተን የበታች አድርጌ የኔን ከፍ ሳደርግ ገብቷል። እንዲሁም ደግሞ አንተ እንደዚህ አይነት ብሔር እያልኩ አንተን ለመሳደብ ወይም ለማሸማቀቅ በብሔርህ መሞክር ከሆነ ነው ዘረኛ መሆኑ። የዛን የዘረኝነትን ትርጉሙን መለየት ያስፈልጋል ማለት ነው። በዚህ ሰዎች እኔ የጫሞላ ብሔር ነኝ ብሎ አንዱ ሲመጣ ለምን የጫሞላ ብሔር ነኝ አልክ ብለን ምንለው ከሆነ ከተፈጥሮ ጋር እየተጋጨን ነው የምንሄደው። ለዛ ነው ሰላም የሚባለው ነገር ሚርቀን። ጫሞላ በቃ የተፈጠረበት ማንነቱ ነው። እንዴት ነው በሱ በማንነቱ ልናሸማቀቀው ምን ሞከረው? ያንን ፖዚቲቭሊ መቀበል ያስፈልገናል። ይሄ እንደ ማህበረሰብ ነው። ሌላው ምናየው ምንከተለውን አፕሪሺየት የምናደርገውን ነገር ማንን እንደሆነ መለየት ያስፈልገናል። ፖዚቲቭ ነገር ከሆነ አትሊስት በቃ ቢያንስ ሰፖርት ባናደርገው እንኳን አትሊስት አንንቀፈው መንገዱ ላይ እንትን መጥፎ ነገሮችን ደግሞ አትሊስት ባንቃወም እንኳን ቢያንስ ሼር አናርግ፣ አንደግፋቸው፣ ላይክ አናርጋቸው፣ አሁን ሪፖስት አናድርግ፣ አናበረታታቸው መጥፎ ነገሮችን ማለት ነው። ቢያንስ ይሄ ትልቅ ማስቆም ባይቻል ማስቆም ባይቻል እንኳን በተዘዋዋሪ ታስቆመዋል ሼር ባለማድረግ ባለማየት። በዛ መልኩ ማዳን ይቻላል እና ይሄ ነው ያለው ነገር። ከዛ ውጪ ግን ያለው ነገር ሁሉም ሰው እኩል ነው። የሰዎች ልዩነት የለም። ያው በእስልምና ሰዎች ሁሉ እኩል ናቸው። የሰዎች ደረጃ የሚበላለጠው
በሚሰሩት ስራ በሚፈሩት በአላህ ፍራቻ በፈጣሪያቸው ፍራቻ አላህን በምትፈራው ልክ ነው ያንተ ደረጃ ከፍ የሚለው እንጂ በሌላ ነገር ባለህ ሀብት ባለህ ዘር ባለህ ምን እነዚህ ሁሉ ነገሮች ጥላቸው የምትሄዳቸው ነገሮች ናቸው። ሲጀምር ስትሞት አንተ ብሄር ማነው አትባልም አትታወቅም። እንኳን እዛ አይደለም እዚሁ እያለ ራሱ ጀናዛ ነው የምትባለው እንጂ የእንደዚህ ብሄር ምናምን እንኳን አትባልም። ወይም የእንደዚህ ብሄር ተጋይም አትባልም። ጭራሹንም ወዲያውኑ ጀናዛ ወይም ሬሳው ነው የምትባለው። ወዲያው ስምህ ራሱ ይፋቃል። እንኳን አይደለም ብሄር አይደለም ስምህ ራሱ ይፋቃል። አስከሬኑ መጣ ሄደ ነው ገና ሳይቀብሩ እዚሁ ቤት ውስጥ አስቀምጠው ስምህን ይፍቁታልና ለዚህ ህይወት እኔ የከሌ ብሄር ነኝ እያሉ ሌላውን ብሄር መጨቆን ወይም መሳደብ ወይም ለማጥቃት መሞከር ወይም ጥላቻን ማድረግ ህይወታችንን ማለት ከድሮ ጀምሮ ብዙ እየተዋረስን መተን ኖርንበት ሰላም ሳናገኝ ማለት ነው። ቀጣይ ደግሞ ኔክስት ጄኔሬሽን ለማስረከብ እየሞከረ ጠላት እያበዛ ቢያንስ ብኛ ጋር እናቆመው። ለማቆም ግን መፍትሄው እንዳልኩ ማንነትን መፋቅ አይደለም። ለምሳሌ አንድ ሰው እንደዚህ ስትለው ታዲያ አንተ እኔ ስልጤ ነኝ እያልክ እንዴት ይህንን ስለማቆም ትስባለህ ቢልህ አየው አልገባውም። አሁንም አልገባውም ማለት ነው። ተረድተኛል። መቆም የሚችልበትን መንገድ አሁንም ጭምር አልገባውም። በመፋቅ አይደለም በመቃወም እኔን ማንነት ፈልጋ ያለመጣውም የተፈጠርክበት ቦታ ፈልጋ አይደለም በአጋጣሚ በሆነ ሁኔታ እዛ ተፈጥራል። ያን ብቻ ዋናው ቁም ነገሩ መጀመሪያ ሌላውን አክብር። በቃ yes አሁን አንተ ሳከብር ነው የምታከብር። እኔ አሁን ብሄሬንም ሆነ አገሬንም ሆነ እንደ ኢትዮጵያ ለምሳሌ እዚህ ሀገር መጥቼ ሌላውን ሳከብረው ነው ኢትዮጵያን ማክበር። የኔን ማነር የኔን ሁኔታ ባህሪን አይቶ ነው ስለ ኢትዮጵያ ጥሩ ግንዛቤ የሚኖረው። ለምሳሌ በስራ ብሄድልህ ቴክፈን የሚባል ካምፓኒ አበሻን ይፈልጋል። ቱርክ ምን ለምዷል መሰል አበሻ ወጥሮ ነው የሚሰራው። ግልፍተኝነቱ ጥጋቡ እንዳለብን ሆኖ ግን ስራ ላይ አንቀልድ። ስለዚህ ህንዱ ሰርቶለት ጥሙን አያቆርጥለትም። ስለዚህ አበሻን ይፈልጋል። ስለዚህ ያቺ ጥሩ ነገሯ አገርን ፕሮሞት አድርጋለች ማለት ነው። ስለዚህ ብሄርህንም ሆነ ምንህን ማንነትህንም ሰው እንዲያከብርልህ ከፈለገ መጀመሪያ አክብረው። ከዛ ያንተን ከበሬታ ያድኮ መሬት ይሆንላል፣ ያከብራል። በዛ ብንሄድበት እኔ እንደ ዘረኝነት ይቆማል ብዬ አስባለሁ። ገብቷል። ሁሉንም ነገር አሁን ደግሞ የሆነች ነገር ስትፈሳ ወደ ዘር ወደ ምናምን ሁሉም ይወስዳል። የተማረው ደግሞ ነው በጣም ፊውሉ ያለው በጣም አለማወቅ ያለው ያወቀው ላይ የተማረው ላይ ነው በብዛት። ድሃው እንደ ሚስኪኑ ህዝብና ያልተማረው እኮ የለበትም እኮ ሶሻል ሚዲያው ላይ ግን ፊደል የቆጠር ነው ኮምፒውተሯንም ሞባይሉንም እንነካካት ነው። የኢትዮጵያ 80% ገበሬ ነው አይደል? ግን እሱ የለም እኮ ግን የምንጠቀመዋ 20% እና 15% ናት እንዲህ ብድ የምናደርገው ሀገሩንና ለሁላችንም ልቦና ይስጠን። ጥሩ ሀሳብን ያነሳሽው ሌላውን አክብረን ራሳችን እንድንከበር እናርግ። በጣም እንግዲህ የዛሬው ፕሮግራማችን ይሄን ይመስላል። በዚህ በቃ አቡ አማር አክብረ ስለመጣህ አሁን በጣም እናመሰግናለን። ክብረት ስትልን በጣም ነው የምናመሰግነው። በቀጣይም አንዳንድ የቻሪቲ ስራዎች ሲኖር ያው ጥራኝ እንደሚል አሁን እኔም ተጨምራለሁ። ጥራኝ ዩቲዩባችን ላይ የምንለቀው ነገር ካለ ማስታወቂያም ካለ ገባ ብለንም የምንለቀውም ነገር ካለ የምንነጋገርበት አሁን አጣዳፊ እንደዚህ እርዳታ ነበረ ማስተባበር የሆነ ሀሳብ ማስተላለፍ አለብን የምትል ከሆነ በማንኛውም ሰዓት ቤት ነው ይላጋ መደወል ነው፣ ቀጥ ብሎ መምጣት ነው። እናንተም ፖድካስታችንን ሰብስክራይብ ላይክ አድርጉ፣ ሀሳብ አስተያየት ስጡን። በአዲስ መልክ ነው የመጣ ነው። ያው ስማችንን መቀየራችንን ባለፈው ተናግረን አንተ በአዲስ መልክ ይላሉ። አይ ማወቅ አለባቸው። አሁን ያልሰማዋል አሁን ሲከፍት እኮ ሁሉ ይከፍታል ማለት አይደለም። ስደት ፖድካስት ብለን መተናል። እንግዲህ ላይክ፣ ሰብስክራይብ፣ ሼር አድርጉልን። በምታረጉልን ነገር ሁሉ እናመሰግናለን። በስተመጨረሻ የዛሬው ፕሮግራም ይሄን ይመስል ነበር። እስከ ሳምንት መልካም ሳምንት።